ከኔ በስተቀር ሌላ አምላክ አታምልኩ ነው የሚለው። ስላሴ ምስጢረ ስላሴ ትደነቃለች እንጂ አትነገርም አሉ። ምክንያቱም ማስረዳት አልተቻለም። አነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል? መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንም ሰው አንብቦ ይሄን ይነግረኛል። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ወይም ደግሞ 27 ዓመት አልተማርኩም ማለት። ዩጋንዳ ተክለ ሃይማኖት የሚባል ቦታ አለ። እዛው አካባቢ ነው፣ እዛው ጣና ውስጥ። እዛ ቦታ አረበኛ ቋንቋና ዕብራይስጥኛ ቋንቋ የተጻፈ ማንም ሰው ግን ሊገርመው ይችላል። አሁንኑ አረበኛ የሚችል ክርስቲያን ሄዶ ማየት ይችላል። ዩጋንዳ ተክለ ሃይማኖት ስለ ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጣል። መውረድ፣ መወለድ፣ መሰቃየት፣ መገረፍ፣ መብላት፣ መጠጥ እንዲህ ከሆነ አምላካችን ከኛ በምን በለጠ? ስላሴም በቂ ማስረጃ ስላላገኘው ፈጣሪ አንድም ሶስትም ነኝ ራሱ ብሎም ስላልተናገረ፣ ሁለተኛ እኔ አምላክ ነኝ ብሎ ክርስቶስን ስላላስረዳ እነዚህ ሁሉ ተጠቅልለው ወደ ወሬነት ሲቀየሩብኝ አንድ አምላክ የሚለው እስላማዊ የሆኑ ጽሁፎችን ሳነብ ከውስጤ ጋር ተስማማ። لا إله إلا الله 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 إله إلا الله لا إله إلا الله لا إله إلا الله محمد رسول الله. بسم الله الرحمن الرحيم. الصلاة والسلام على رسول الله صلى الله عليه وسلم. أما بعد እንግዲህ የምንነጋገርበት ርዕስ ከረጅም ጥናት በኋላ ጉዞ ወደ እስላም የሚል ይሆናል። በመጀመሪያ ግን ስሜን አስተዋውቃለሁ። በአሁኑ ሰዓት ኻሊድ ካሳሁን እባላለሁ። በፊት ለብዙ ዘመናት ባሳለፍኩት ታሪክ በክርስትና ዓለም ውስጥ ስኖር እጠራበት የነበረው ብዙ ክርስቲያኖች እንደሚያውቁኝ ሁሉ መምህር አባ ወልደ ስላሴ ካሳሁን እባላለሁ ስባል ቆይቻለሁ። እንግዲህ ከረጅም ጥናት በኋላ ጉዞ ወደ እስላም ያልኩት ሰፋ ያለ ታሪክ ስለሆነ በአላህ ስም እንድትከታተሉኝ እጠይቃለሁ። ይሄ ረጅም ጥናት የሚለው የኔን ህይወት የሚዳስስ ስለሆነ መጀመሪያ የተወለድኩበት አካባቢ የኖርኩበት ያደግኩበትን አካባቢም ጠቅሳለሁ። የተወለድኩት በሰሜን ኢትዮጵያ ነው። ያም ማለት በምስራቅ ጎጃም ውስጥ በሚገኘው ደብረ ማርቆስ አካባቢ ነው የተወለድኩት። እንግዲህ ከተወለድኩ በኋላ ልክ በ7 ዓመቴ በአካባቢው የሚኖሩ ሰዎች ሁሉ ልጆቻቸውን ወደሚያስተምሩበት ወደ ቤተክርስቲያን ትምህርት ተላኩኝ። እዛ ቤተክርስቲያን ትምህርት እንደገባሁ እንግዲህ አላህ ለእያንዳንዱ ሰው የሚሰጠው ጸጋ አለ። ለአንዳንዱ ሀብት ይሰጠዋል፣ ለአንዳንዱ ደግሞ ዕውቀት ይሰጠዋል፣ ለአንዳንዱ ለአላህ የመገዛት የእምነትን ጸጋ ይሰጠዋል። ለኔም አላህ እንደሰጠኝ ጸጋ መጠን በዛው በክርስትና ትምህርት ውስጥ መጀመሪያ ያው የክርስትና አስተምህሮ ቅደም ተከተላለው ፊደል ጀመርኩኝ እንደገባው። ከፊደል በኋላ ወንጌል ገባው። ከወንጌል በኋላ ደግሞ ዳዊት እንደዚሁ ያልኩ ጾመ ድጓ 2 ጊዜ ከዘለቁ በኋላ ወደ ቅኔ ቤት ሄድኩኝ። ቅኔ ቤት ሄጄ እንግዲህ የቅኔ ትምህርት ከሌላው ትምህርት እጅግ ለየት ያለ ነው። የግዕዝ ቋንቋ ነው። ግስ አለው፣ እርባታ አለው። እያንዳንዱ የቅኔ ስልት ደግሞ ከሌላው ትምህርቶች በተለየ አይምሮን በሚፈትን መልኩ የምንማረው ትምህርት ስለሆነ እዛ ቅኔ ትምህርት ቤት ውስጥ
እንግዲህ ለብዙ ዘመናት አሳለፍኩኝ እዛ ጀማሪ ሆኜ ከተወሰነ ጊዜ በኋላ ያው ቅኔው እየገባይ ሲሄድ ቅኔ በፊትም ዜማ ቤት እያስቀጸልኩ ዜማ አስተምር ስለነበረ ቅኔ ቤትም ከገባው በኋላ ያ የዜማ ትምህርቴ ድጓ ያንድ ዘመን ጾመ ድጓ 2 ጊዜ ዘልቄ ስለነበረ በስብዓተ ነጉ በተለያዩ የቤተ ክርስቲያን አገልግሎቶች ሲሳተፍ የተለየ ክብርም የተለየ ስሜት በህዝቡ ዘንድ ስለነበረኝ ወዲያው ቅኔውም ቶሎ እንዲገባኝ አስተማሪዎችም ቶሎ እንዲያስተምሩኝ እድሉንም ጊዜውንም አገኘሁኝ። እንግዲህ ከዚያ በኋላ የቅኔ ትምህርት ነው። የቅኔ ትምህርት እንግዲህ የፍልስፍና ትምህርት ነው፣ የቋንቋ ትምህርት ነው። በአጠቃላይ የክርስትና መጻሕፍቶች በመጀመሪያ በኢትዮጵያ ውስጥ በታላላቅ ገዳማትና አድባራት የሚገኙት መጻሕፍት ተጽፈው የሚገኙበት ቋንቋ እንደመሆኑ እሱን በደንብ ማጥናት እንዳለብኝ ስረዳ በትክክል ያን ጊዜ ቅኔው ውስጥ ጠልቄ መግባት ፍላጎቱም አይምሮዬም ደግሞ የሚፈልገው ትምህርት ከመሆኑ የተነሳ በቅኔው ውስጥ እንግዲህ ለብዙ ጊዜ አሳልፌያለሁ። አስነጋሪ፣ ዘራፊነት እንዲሁም መምህርነት አሳልፌያለሁ። እንግዲህ የተማርኩባቸው ትምህርት ቤቶችም ለመጥቀስ እችላለሁ። ጨጎዴ ቅዱስ መምህር ያሬድ የሚባሉ ጋር ነበርኩኝ። ኤንታ ተስፋ የሚባሉ ቀራኒዮ መድኃኔዓለም ዘጎጃም ውስጥ ነበርኩኝ። እንግዲህ እነዚህ በኢትዮጵያ ውስጥ በክርስትና በቅኔ በማስተማር ውስጥ በተለይ ታላላቅ ቦታ የሚሰጣቸው ሰዎች ናቸው። እንግዲህ ለመጨረሻ ጊዜ የቅኔ መምህር ሆኜ የወጣሁት ከመምህር ከመላከ መላእክት ተስፋ ተገኘ የቀራኒዮ መምህር ነው። ኤንታ ያሬድ ላይም ሳለው ዘራፊ ነበርኩኝ። ዞሮ እንግዲህ ከዛ በኋላ የቅኔ ትምህርት ከተማርኩ በኋላ ምንድር መማር እንዳለብኝ ከሰዎች ብዙ ጊዜ ቅኔ ሳደርግ ቅኔን የሰሙ ሰዎች በየቤተ ክርስቲያኑ ሳገለግል ያዩ ሰዎች መጽሐፍ ቢማር ይሄ ሰው ነገ ለቤተ ክርስቲያን ትልቅ ሰው ይሆናል የሚል ሐሳብ ብዙ ጊዜ ይናገሩ ስለነበረ ወደ መጽሐፍ ትምህርት ሄድኩኝ። እንግዲህ መጽሐፍ ትምህርት ብዙ ቦታ ነው የተማርኩ። ያው ዲማ ጊዮርጊስም ነበርኩኝ ከነ መምህር ዘሚካኤል። እንደገናም ጎንደር መድኃኔዓለም ከሊቀ ሊቃውንት ዝራ ነበርኩኝ። እዚህ መንፈሳዊ ጳውሎስ ደግሞ መንፈሳዊ ኮሌጅ ውስጥ ከነ ኤንታ ገብረ ስላሴ ነበርኩኝ። ዞሮ ዝዋይ ሐመረ ብርሃን ከመምህር ኤንታ ገብረ መድን ከሚባሉ አንድ መነኩሴ የሐዲስ ኪዳን መምህር ላይ ነበርኩኝ። እንግዲህ ይሄ ሁሉ የመጽሐፍ ግንዛቤን ሃይማኖት ምንድነው፣ ሰዎች የሚያምኑት እምነት እንዴት ነው፣ ለማስተማርም ለመረዳትም ፈጣሪ ማን ነው፣ ፈጣሪ ማንነቱንና ምንነቱን ለመረዳትና ለማምለክ የሚቻለው ስናውቅ ስለሆነ የኔ አይምሮ ደግሞ እንደማንኛውም አይምሮ የመፈለግና የመጠማት ነገሩ ምንድነው ብሎ የማወቅ ጉጉት በውስጤ ስላለ ከዛ በኋላ እንግዲህ ምንድነው ያደረኩት ያው ወደ መጻሕፍት ምርምር ውስጥ ነው የገባሁት። እንግዲህ ገባሁ ያው ሐዲሳትም ብሉያትም ተምሬያለሁ። ማስረጃዎች ሁሉ አሉ። ግን ዞሮ እንግዲህ ለ27 አመት ያሳለፍኩት ታሪክ እጅግ ብዙ ነው። ይሁንም እንጂ እንግዲህ አለፍ እንጂ እያልኩ እንጂ ሙሉን ማስረዳት አይቻልም። እንግዲህ ጥያቄዎች ሁሉ መነሳት የጀመሩት መጽሐፍ ቤት ነው። መጽሐፍ ቤት ማለት ስለ የትኛውም እምነት ስለ የትኛውም ሃይማኖት ማወቅ የሚቻልበት ቦታ ነው። ምክንያቱም ሌሎች ትምህርቶች ለምሳሌ የዜማ ትምህርቶች አሉ፣ የቅኔ ትምህርት አለ። የቅኔ ትምህርት አሁን ስለ ቋንቋ ነው የሚያስረዳው፣ ስለ ግስ ነው የሚያስረዳው፣ ስለ ቋንቋ አተረጓጉም ነው የሚያስረዳው። የዜማ ትምህርት ደግሞ እንደገና የጩኸት ስልቶችን እንዴት አድርጎ በሚያምር ዜማ ድምጽን በማውጣት ማገልገል የሚቻልበትን አይነት ነገር ነው የሚያስረዳው። ጾመ ድጓ እንደገና አቋቋምም ደግሞ የሚያስረዳው ምንድነው በቃ በተለያዩ መሳሪያዎች በጸናጽል በከበሮ ፈጣሪን እንዴት ማስደሰት ይቻላል፣ እንዴት ለፈጣሪ እንዴት መዘመር ይቻላል። ይሄ ትንሽ ከእውቀት አንፃር ከአይምሮ አንፃር ሳይሆን ከልምምድ አንፃር ሰዎች ያገልግሎታቸውን መስመር የሚከፍቱበትና አገልግሎታቸውን የሚፈጽሙበት ትምህርት ነው። የመጽሐፍ ትምህርት ግን ከዚህ ይለያል። እንዴት ነው የሚለየው? የመጽሐፍ ትምህርት ከሌሎች ትምህርቶች የመጽሐፍ ትምህርት
ጠቅለል ያለ ዋና ሐሳቡ ስለ ሃይማኖት የሚታወቅበት ነው። ለምሳሌ በክርስትና ውስጥ ያሉ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 81 መጻሕፍት አሉ። 81 መጻሕፍት የሚያስተምሩት የኦርቶዶክስን ዶክትሪን እና በተለይም ከካቶሊክና ከሌሎች የክርስትና እምነቶች ጋራ ያላቸውን ግንኙነቶች እና ልዩነቶች እንግዲህ በዛ ውስጥ አካቶ ማወቅና ማስረዳት ይቻላል ማለት ነው። ነገር ግን መጽሐፍ ቤት ጥያቄዎች ይነሳሉ። ከዛ በፊት ሰው ዝም ብሎ ማንፈጠረህ ስላሴ ስንት ናቸው? አንድም ሶስትም ናቸው። ይሄንን ነው ሊያስረዳ የሚችለው። ሊረዳ የሚችለው ይሄንን ነው። መጽሐፍ ቤት ከተገባ በኋላ ግን እያንዳንዱ ነገር ትርጉም አለው። ሰው ዝም ብሎ ማንፈጠረህ ስላሴ ስንት ናቸው? አንድም ሶስትም ናቸው። ይሄንን ነው ሊያስረዳ የሚችለው። ሊረዳ የሚችለው ይሄንን ነው። መጽሐፍ ቤት ከተገባ በኋላ ግን እያንዳንዱ ነገር ትርጉም አለው። እያንዳንዱ ነገር ጥያቄ አለው። እያንዳንዱ ነገር ፍች አለው። እያንዳንዱ ነገር ደግሞ መልስ አለው። እንግዲህ መጽሐፍ ቤት ሲገባ ሐዲሳትም ብሉያትም የራሱ መቅድም አለው። በዛ መቅድሙን ካለፈ በኋላ ወደ ገጸ ንባብ ሲገባ ገጸ ንባብ ውስጥ ሲገባ አንድ ሰው ጥያቄዎች ይነሱበታል። አሁን እኔ መጽሐፍ ቤት በተለይም አዲስ ኪዳን እየተማርኩ ሳለሁ አሁን የተራራው ስብከት የሚባል አለ። ማቴዎስ ወንጌል ምዕራፍ 5 ጀምሮ ከተራራ ወረዱ እስከሚለው እስከ ምዕራፍ 7 አካባቢ ድረስ ወሶበሬ ብዙሃን አሕዛብ አርገ ደብረ ብዙ ሰዎችን ባየ ጊዜ ወደ ተራራ ወጣ። ቀርቦ አብየው አርዳይሁ ወከሰታፉ ወመሃሮሙ ደቀ መዛሙርቱም ወደሱ ቀረቡ፣ እሱም ደግሞ አፉን ገልጦ አስተማራቸው ይላል። እዚያ ላይ አሁን ሙሉ የሆነ ተራራው ላይ አንቀጸ ብፁዓን ይባላል ክፍሉ፣ የመጽሐፉ ክፍል። እዚያ ላይ ክርስቶስ ያስተማረው ትምህርት አለ። ያ ትምህርት መሰረታዊ ትምህርት ነው ማለት ኢየሱስ የሚያስተምረው ትምህርት እዚያ ላይ በእስላም ኢሳ አለይሂ ሰላም ነው። ያ ማለት ምን ማለት ነው? ደግሞ በኢሳ ላይ በኢየሱስ ላይ ሰላም ይውረድ ማለት ነው። ኢስላም ኢየሱስን ነብይና ያለ አባት የተወለደ በድንግልና ከመርየም የተወለደ መሆኑን ያስተምራል፣ ይማራል። የእስላም ሃይማኖት ይሄንን በግልጽ በቁርአን ላይ በተቀመጠው መሰረት እንማረዋለን፣ እናስተምረዋለን። አሁን እዚያ ላይ ስታዩ አንቀጸ ብፁዓን ላይ ማቴዎስ ወንጌል ምዕራፍ 5 ጀምሮ ማንበብ ይቻላል። እዚያ ላይ ስናነብ ኢየሱስ ስለ አምላክነቱ አንድም ቦታ ላይ በተለይ ምዛ አካባቢ ትክክለኛ እሱ ያስተማረው ትምህርት እዛ ላይ የተቀመጠው ላይ ምንም ነገር የለም። ስለ አምላክነቱ የሚገልጽ ነገር የለም። ስለ መምህርነቱ ስለ መልእክተኛነቱ የሚያስረዱ ነገሮች ናቸው ያሉ። አሁን እዚያ ላይ ከዛ አለፍትሉና ዮሐንስ ወንጌል ስትሄዱ ቃል ሥጋ ሆነ ሚል ቀዳሚው ቃል ወቱ ቃል አበ እግዚአብሔር ወእግዚአብሔር ወቱ ቃል ወዝንቱ ቀዳሚው ቀዲሙ አበ እግዚአብሔር ወቦቱ ሁሉ ኮነ ወዘንበሌው ሳል ወዘኮነ ሚል ቃል ታገኛላችሁ። ይሄ ዮሐንስ ወንጌል ምዕራፍ 1 ላይ ያለን በመጀመሪያ ቃል ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። እታች ወርድና ቃል ሥጋ ሆነ፣ ያ ቃል ሥጋ ሆነ። እንግዲህ ለዚች ትርጉም ቃል ሥጋ ሆነ የሚለውን ሊቃውንቱ በሊቃውንት አነጋገር በክርስትና ምሁራን አነጋገር እቺ የተለየች ቦታ ይሰጣታል። ይሄ ምንድነው? የምርምር የፍልስፍና ንግግር ነው እዚያ ላይ የሚገባው። ያለ መለወጥ ያለ መለየት ብለው አምላክ ሥጋው አምላክ ሰው ሆነ የሚለውን ትርጉም እንዲጨብጥ ቃል የሚለውን ወደ ጎን በማስቀመጥ ብዙ የሚያስቀምጡት ነገር አለ። ትንሽ አለፍ ብዬ ለመዘርዘር ሞክራለሁ። እንግዲህ በትክክል የመጽሐፍ ቅዱስ በአማርኛም ይሁን በግዕዝ አነጋገር በመጀመሪያ ቀዳሚው ቃል ውእቱ በመጀመሪያ ቃል ነበረ ነው የሚለው። በመጀመሪያ ቃል ነበረ።
ያ ቃልም በእግዚአብሔር ዘንድ ነበር። ለምሳሌ እኔ ውስጥ ከመናገሬ በፊት ስለ አንድ ነገር አስባለሁ። አሁን ልናገር ሳስብ ያ በኋላ ላይ የምናገረው ንግግሬ ቃሌ በእኔ ውስጥ ነው ያለ። ከተናገርኩት በኋላ ያ ከኔ ጋር የነበረው ቃል ተነገረ፣ ሰው ሰማው። አሁን ያ ቃል በመጀመሪያ የፈጣሪ ንግግር ወይም ቃል በፈጣሪ ውስጥ ነበር፣ በሐሳብ ማለት ነው። ያ ሐሳብ ፈጣሪ ሲናገረው ለምሳሌ ማርያም ወይም መርየም እንድትጸንሰው ኢየሱስን እንድትወልደው ኩን ፈየኩን ይሁን ሲል ያን ቃል ሲናገር ወዲያው በፈጣሪ በአላህ ቃል ወዲያው ምን ሆነ? ወዲያው ተጸነሰ። አሁን እንግዲህ ይሄ ቃል ነው። ይሄ ቃል አካል ነበረው አካል አልነበረውም ብለው ሊቃውንት የሚጣሉበት፣ ግን የፈጣሪ ቃል ከራሱ ከፈጣሪ ዘንድ ነበረ። በኋላ ላይ ፈጣሪ ሲናገረው ኢየሱስ ተወለደ። ሌላ ብዙ ውጣ ውረድ የለው። አይ አምላክ ነው የተወለደው። እንግዲህ የጥያቄ ይነሳል እዚህ ጋር አካል ቃሉ ለምሳሌ እነ አርዮስ የሚባሉ ሊቃውንት ሌሎችም እነ ንስጥሮስ የሚባሉ ሊቃውንቶች ተነስተዋል። ያው በክርስትና የሚወገዙ ማለት ነው። በኦርቶዶክስ ቤተክርስቲያን አሁን በተለያዩ በ325 የተወገዘው አሁን አርዮስ ንቅያ ጉባኤ ላይ የተወገዘው እሱ እጅግ ሊቅ እንደሆነ በክርስትና ትምህርትም ይታመናል። ምንድነው ያለው? ያ ቃል መጀመሪያ ከፈጣሪ ዘንድ የነበረ ንግግር ዝሩው ቃል ነው ያለ። ዝሩው ማለት ብትን እንደኛው ቃል ነው፣ አካል ያለው አይደለም ነው ያለ። ያ እንግዲህ ክርስቲያን ነው፣ ስለ ክርስትና በደንብ የሚያውቅ ነው፣ ሊቀ ጳጳስ የነበረ ነው። ንስጥሮስ የሚባለውም የቆስጠንጢንያ ሊቀ ጳጳስ ምንድነው ያለ? ማርያም የወለደችው ሰው ነው። እሱ እስከት ሰማይ ወላዲተ አምላክ በአማን ተሰማይ ወላዲተ ማርያም በእውነት አምላክን ወለደች መባሉ ሐሰት ነው፣ ሐሰት ይባል። በእውነት ሰው ነው የወለደችው፣ ይሄ እውነት ይባል ነው ያለ። እንግዲህ ተወዲያው ከሊቀ ጳጳስናው እንዲነሳ ተደረገ። እሱ ግን ምንድነው ያለ? እኔ ይህች ሃይማኖት ተስማምታኛለች አለ። ከልቤ ጋር ሰው ከልቡ ጋር ከተስማማው በቂው። እና አርዮስም ሁሉ ብዙ ተገፍተዋል። ብዙ ለምን ክርስቶስን የባህሪ አምላክ አይደለም ነው ያሉ። ሌላ ጥያቄ የላቸው። እነሱም ደግሞ የተነሱት ከመጽሐፍ ነው። ምሳሌ ሰሎሞን ላይ ያለውን ጥበብ ሰሎሞን ላይ ያለውን ጥበብ ፈጠረኝም ቅድመ ሁሉ ተግባሩ፣ ጥበብ ከሁሉ አስቀድሞ ፈጠረኛለች። ጥበብ ማለት ኢየሱስ ነው ተብሎ ስለተተረጎመ ኢየሱስ ራሱ ፈጠረኝ እያለኛ ፈጣሪ እንዴት እንለዋለን አለ አርዮስ። እሱ ፈጠረኝ አለ፣ እኛ እንዴት ነው ፈጣሪ የምንለው አለ። እንግዲህ ብዙ ሊቃውንት ተሰብስበው እና አትናቴዎስን የመሰሉ ያው ምሁራን ሌሎችም ተሰብስበው ያው እንግዲህ አብዛኛው ግሩፕ አርዮስን ስለተቃወመው እንዲወጣ ከቤተ ክርስቲያን ተደረገ፣ ወጣ። እንግዲህ እነዚህ ሁሉ ጥያቄዎች መጽሐፍ ቤት ይነሳሉ። ኢየሱስ አምላክ ነው ወይስ ፍጡር ነው? ኢየሱስ አማላጅ ነው ወይስ ነብይ ነው? ኢየሱስ ከሰማይ የወረደ ቀድሞ የነበረ ነው ከመወለዱ በፊት የነበረ ነው ወይስ ከተወለደ ከማርያም ከተጸነሰ በኋላ የመጣ ነው? የሚሉት ጥያቄዎች ይነሳሉ መጽሐፍ ቤት። የመጽሐፍት መምህራንም ይከብዳቸዋል። አሁን እንግዲህ ይሄ ማለት ለ27 ዓመት በክርስትና ትምህርት ቆይቻለሁ ሲል ዝም ብሎ የውሸት ዝም ብሎ ጨዋታ ቀልድ አይደለም። እንዴት እንዳሳለፍኩት ማወቅ የሚቻለው በመናገረው ነገር ነው። ዝም ብሎ አይታወቅ፣ በልብ ወለድም አይነገርም። አሁን የምናገረው ክርስቲያኑም ሙስሊሙም እንዲሰማውና እንዲያጠና እንዲመራመር ስለ ሃይማኖቱ በጽንፈኝነት ዝም ብሎ በቃ በማን አለብኝነት ሳይሆን ማንም ሰው መንቀሳቀስ ያለበት አንደኛ መጽሐፍ ቅዱሱንም ቁርአኑንም አጥንቶ የሚሆነውን የሚያምንበትን ከልቡናው ጋር የሚስማማውን ነገር እንዲይዝ፣ ሁለተኛ የራሴ እምነትን እየገለጸው ነው። የማንንም ለመተቸት የማንንም ለመንቀፍ ሳይሆን የራሴ 27 ዓመት
ህይወቴ እንዴት አለፈ የሚለውን ስናገር ነው ይሄንን ማመጣው እና እንግዲህ በመጽሐፍ ትምህርት ቤት የሥላሴም ጉዳይ ጥያቄ ይነሳል የሥላሴም ጉዳይ አሁን ስለ ኢየሱስ ነው ስለ የነበረው እንግዲህ መጀመሪያ ላይ አሁን ሰው ሲጠም ወይም ወደ ክርስትና ሲገባ ማንንም ሰው ሲወለድ ሙስሊም ነው እውነት ለመናገር ማንንም ሰው ሲወለድ ሙስሊም ነው አይሁዳዊ አይደለም ክርስቲያን አይደለም ሌላ ምንም ነገር አይደለም ኩሉ ይለዱ አለል ፊጥራ ኩሉ መውሊድ ይለዱ አለል ፊጥራ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው ይሄ ሐዲስ ነው የሳቸው ንግግር ነው ምንድነው ሁሉ ሰው ሁሉ ሲወለድ በተፈጥሮ ላይ ነው አሉ የተፈጥሮ ደግሞ ምንድነው ሲባል ኢስላም የሚለው ትርጉም ምንድነው ከተባለ የሳቸው ንግግር ነው ምንድነው ሁሉ ሰው ሲወለድ በተፈጥሮ ላይ ነው አሉ የተፈጥሮ ደግሞ ምንድነው ሲባል ኢስላም የሚለው ትርጉም ምንድነው ከተባለ ደግሞ እስቲስላሙ ሊላሂ ኢስላም ማለት ላላህ ማንነትን መስጠት ማለት ነው ማንነትን ኢስላም ማለት ላላህ ማንነትን ጉልበትን አይምሮን አጠቃላይ ለፈጣሪ ለመገዛት መማረክ ማለት መስጠት ማለት ነው ብዙ ጊዜ ፕሮቴስታንት አስተማሪዎች መስጠት የሚለውን ቋንቋ ይጠቀሙታል መስጠት ማለታቸው ምንድነው ወይም ለአገልግሎቱ ወይም ለኢየሱስ ጌትነት ወይም ደግሞ ላላቸው ሚሽ ወይም ተልኮ ራሳቸው መስጠት ማለት ኢስላም ማለት ማንነትን ለፈጣሪ ማስገዛት ማለት ነው እንግዲህ ማንንም ሰው ሲወለድ በተፈጥሮ ላይ ነው የተፈጥሮ ሃይማኖት ደግሞ ማይጨመርበት ማይቀነስበት አንድ ፈጣሪን ብቻ የሚገዙበት ኢስላም ሌላው ሃይማኖትስ ምንድነው ቢባል ፍልስፍናዎች እየገቡበት ነው ሃይማኖቶች ሁሉ መሰረት አላቸው ክርስትና መሰረት አለው ይሁዲነትም መሰረት አለው ሁሉም መሰረት የሌለው ሃይማኖት የለም ግን መሰረቱ ፍልስፍና ሲጨመርበት አሁን ክርስትናን ከመስመር ውጭ ያደረጉት የግሪክ ፈላስፎችና የእስክንድሪያ ሊቃውንት ናቸው በየትምህርት ቤቱ ያሉ ፈላስፎች አሁን ፈጣሪን በፀሐይ በእንቁላል በሌሎችም ምሳሌ ለማስረዳት ይሞክራሉ ፈጣሪ ደግሞ ሌላ በማንኛውም መመሰል እንደማይችል ይናገራል አንዳንድ ሊቃውንት በምን እንኳን አይደለም ፈጣሪን ድንግል ማርያምን በጣም ሲያሞካሹ የሚናገር በመኑን አስተማስለኪ በማንና አስመስልሻለን ይላል እሷ ምሳሌ ካጡላት ለፈጣሪ እንዴት ነው ምሳሌ አግኝተው ታዲያ ምሳሌ የሚሰጥ በጣም ይገርም እኮ ለፍጡር እሷ ፍጡር እንደሆነች ክርስቲያኑ ሁሉ ያምናል ችግሩ አምላክን የወለደች ሰውን የወለደች የሚለው ላይ ነው ለሷ በመኑን አስተማስለኪ ኦ እግዚእትየ እመቤቴ ሆይ በማን እናስመስልሻለን የሚሏት ሰዎች ፈጣሪን ታዲያ በምን ሊመስሉት እንግዲህ የግሪክ ፈላስፎች ገቡ እነ ዮሐንስ አፈወርቅ ሌሎችም ምን ያልገባ ፍልስፍናውን አምጥቶ ያልጨመረበት በክርስትና ላይ የለም ከዛ በኋላ እንግዲህ ሃይማኖት አበው አለ ስለ ሥላሴ ስለ ክርስቶስ ስለ ድንግል ማርያም ስለ ሌሎችም ነገሮች ሰፋ አድርጎ የክርስትናን ዶክትሪን በተለይ የኦርቶዶክስን ዶክትሪን ሃይማኖታው በተባለው መጽሐፍ ላይ ቁጭ ብሏል እዚህ ላይ የሌለ ምሳሌ የለም ያልተነገረ ነገር የለም ግን በቋንቋ ስለማይሆን ዓለም እስካሁን ድረስ ባለበት አንዳንድ ጊዜ ያለንበትን መፈተሽ በጣም ጥሩ ነው እኔ የማምነው እምነት ምንድነው ያስኩት ነገር ትክክለኛ ነው ወይ እውነት ለዚህ ልሞትለት እችላለሁ ወይ ብሎ ራስን መጠየቅ ጥሩ ነው ዝም ብሎ የተባለውን የተነገረውን ብቻ ያነበቡ ከኖሩ ያው አንደኛ ዝም ብሎ በአልጫ አንድ ሊቀ ጳጳስ ነበሩ አቡነ ጎርጎርዮስ የሚባሉ ያው የክርስቲያና ህዝብና የቤተ ክርስቲያን ካህናቱ ሁሉም ያቃቸዋል የዝዋዩ አልጫ አትሁኑ ይሉ ነበር አንዳንድ ጊዜም ሰናፍጩ ዝም ብሎ በተባለው ነገር መሄድ አልጫነት ነው
ነገሮችን መረዳት ሰናፍጭ ማለት ዝም ብሎ የበነነ የተነነው ታዋሲያን መጥቶ ቢቀመጥባት ተረርኩም ትር ነው የምታደርገው ምክንያቱም እሷ ራሷ የማቃጠል ባህሪ ያላት አልጫ ከሆነ ግን ዝም ብሎ ዝንቡ ምኑም እየመጣ ያርፍበታል የተባለውን ነገር ሁሉ ተሸክሞ መጓዝ ትርጉም የለውም አህያ ከጎንደር ተነስታ ጎጃም ተነስታ ቀስያለ አዲስ አበባ አንድ ኩንታል ጤፍ ተጭና ትገባለች ግን የተሸከመችው ምን እንደሆነ አታውቀው ማር ይሁን ሌላ ነገር ይሁን ወርቅ ይሁን አትጠቀምበትም እኛም ዝም ብለን ያዝነውን ነገር ብቻ ምን እንደሆነ ሳናውቀው ለኛ እንደሚጠቅምና እንደማይጠቅም ሳንረዳው ዝም ብለን ቁጭ ማለት አንዳንድ ጊዜ የሚጎዳበት እንትን አለ ስለዚህ ያዝነውን ነገር መፈተሽ ነው እንግዲህ ስለ ስላሴ ስለ ክርስቶስ አምላክነትና ስለ ፈጣሪ አንድነትና ሶስትነት አሁን በጸሎተ ሃይማኖት በሚባለው የሃይማኖት ጸሎት መክፈቻና መዝጊያ በሆነው ላይ አለ ጸሎተ ሃይማኖትና አምን ባዶ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪው ዘያስተሪ እንግዲህ የሚታየውም የማይታየውንም በፈጠረ በእግዚአብሔር አብ በአንዱ አምላክ እናምናለን ይላል ይሄ ጸሎት እንግዲህ ጥሩ ነው በአንድ አምላክ እናምናለን አሁን ስለ ስላሴ ነው በአንድ አምላክ እናምናለን ካለ በኋላ ወነአምን ባዶ እግዚእ ኢየሱስ ክርስቶስ ይላል በአረበኛም በግዕዝም ቋንቋ አጫፋሪ ወይም ደግሞ አገናኝ ወይሚል በአንድ አምላክ እናምናለን በአካለ በኋላ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ እናምናለን አለ ሱብሃንአላህ አንድ አምላክ ካለ በኋላ ለምን ኢየሱስን መጨመራት ወነአምን በመንፈስ ቅዱስ አለ ሶስተኛ ማለት ይሄ ማለት ሊቃውን ተሰብስበው አርቅቀው የተጻፈ ጽሑፍ እንጂ መጽሐፍ ቅዱስ ላይ የተቀመጠ አይደለም መጽሐፍ ቅዱስ ላይ ኦሪት ዘጸአት ላይ ምዕራፍ 20 ላይ ማንንም ሰው ማንበብ ይችላል ኢታምልኩ ባይደ አምላክ ዘእንበልየ ከኔ በስተቀር ሌላ አምላክ አታምልኩ ነው የሚለው በሰማይም ይሁን በምድርም ይሁን ከምድርም በታች በባህር ውስጥ ካለው ይሁን በየትኛውም ቦታ ያለ ይሁን ከኔ እኔ ማለት ሶስት አይደለም እኔ ማለት ሁለት አይደለም አማርኛ ነው የምንናገረው አማርኛ ነው የምንሰማው አማርኛ እኔ ማለት አንድ ነው ሁለት አይደለም ሶስት አይደለም ከኔ በስተቀር ፈጣሪ ስለራሱ ባህሪ ሲናገር ነው ሰው አይደለም ይሄን የተናገረው ከኔ በስተቀር ሌላ አምላክ አታምልኩ በተቀረጸውም በማንኛውም ምስል አታምልኩ አትስገዱላችሁ ታዲያ ይሄንን ያላነበበ ክርስቲያን የለም የሚገርም እኮ ነው ቅድም ለዚህ ነው ዝም ብለን ያዝነውን ነገር ምንነቱን ሳናውቅ አንያዘው ያልኩኝ ለዚህ ነው ምክንያት ከኔ በስተቀር ሌላ አምላክ አታምልኩ ይላል ለቅዱሳን ለጻድቃን ለመላእክት ሌሎችም ነገሮች ግን እንሰግዳለን ስናመልክ ኖረናል ግን ታዲያ ደግሞ ሊቃውንቱ የዚህ መሸሻ ብለው ጠያቂ ሲነሳ የጸጋ ስግደት ለአምላክ የሚሰገደው የባህሪ ለጻድቃን ለሰማዕታት ለቅዱሳን የሚሰገደው የጸጋ ነው የስጦታ ክብር ነው የምንሰጣቸው መች እንዲያሚላል እኛን ምን ተረጉምለት ለፈጣሪ ራሱ ፈጣሪ ያስቀመጠው ከኔ በስተቀር ሌላ አምላክ አታምልኩ አትስገዱ ነው ለኔ ዘጋው እንዴት አድርጎ መክፈት ይቻላል ፈጣሪ የዘጋውን ከፍቶ ማን ነው ሊያስረዳ የሚችል እንግዲህ የፈጣሪ ፍርዱ የዛን ቀን ይሆናል ምክንያቱም ፈጣሪ ከተናገረው በላይ መናገር ወይም ደግሞ ፈጣሪ ካስቀመጠው ህግ በላይ ሌላ ህግ ማውጣት እንግዲህ ያ ህግ አውጪ ራሱ ፈጣሪ ነው እንግዲህ ከፈጣሪ ጋር ነው የሚነጋገረው ያን ጊዜ ሁሉም እንደየስራው ዋጋውን በሚያገኝበት ማለት ነው ይሄም ብቻ አይደለም ከኔ በስተቀር ኢሳይያስ ላይ ስማ እስራኤል አዱቱ እግዚአብሔር አምላክከ እንግዲህ ለእስራኤል በሙሴ አመካኝነት እንግዲህ የተነገረ ቃል ነው ቃሉ ኢሳይያስ የተናገረው ነው ግን ለእስራኤል ልጆች የተነገረ ነው እስራኤል ሆይ ስማ አለ እስራኤል ሆይ ስማ
ፈጣሪህ አምላክህ እግዚአብሔር አንድ ነው እንዴ ወሰነው ቅድም ከኔ በስተቀር ነው ያለ እና አንድም ሶስትም ነው ለማለት በአሃዝ በቁጥር ስላልተቀመጠ ምናልባት ሸሻልንልበት እንችል ይሆናል አሁን ግን በቁጥር ነው የተቀመጠው ስማ እስራኤል አህዱቱ እግዚአብሔር አምላክ አንድ ነው እስራኤል ሆይ ስማ እንግዲህ በቁርአን በመጀመሪያው ሱራ ላይ ለነብያችን ሰለላሁ ዐለይሂ ወሰለም አንተ ነብይ ቁል ሁወላሁ አሐድ ነብዩ ሆይ እንዲህ በል አላህ አንድ ነው በል ይሄ በተውራት ወይም በኦሪት ላይ የተነገረውን ቃል እዚያው ራሱ ነው የደገመው ሌላ አይደለም በኢሳይያስ ስማ እስራኤል አህዱቱ እግዚአብሔር አምላክ አንድ ነው እስራኤል ሆይ ስማ ተብሎ የተነገረውን ለነብያችንም ይሄን ነው አላህ አንድ ነው በል የተባለው ሌላ አይደለም ብዙ ጊዜ ያው የክርስቲያና ምሁራን የመጻሕፍት አስተማሪዎች የሚጠቅሱት ስለ ሥላሴ ሶስትነት የሚጠቅሱት ነገር በመጀመሪያ ላይ ያው የክርስቲያና ምሁራን የመጻሕፍት አስተማሪዎች የሚጠቅሱት ስለ ሥላሴ ሶስትነት የሚጠቅሱት ነገር በመጀመሪያ ላይ በኦሪት ዘፍጥረት ምዕራፍ 1 ላይ ያለው ነው ይቤ እግዚአብሔር ንግበር ሰባ ባሪያነ ወበአምሳሌነ እግዚአብሔር አለ ሰውን ባሪያችንና በአምሳሌያችን እንፍጠር አለ እንግዲህ ነው የሥላሴን ሶስትነት የፈጣሪን ሶስትነት ያስረዳል ተብሎ ብዙ እንደማስረጃው ነው የሚጠቀስ ይሄ ነው ይሄ ግን እኛ ይቤ እግዚአብሔር አለ ሲል አንድ አሃዝ እየተናገረ እንደሆነ ያስታውቃል ስለ አንድ አካል እየተናገረ እንደሆነ መግለጽ ማወቅ ይቻላል ነገር ግን ንግበር ሰባ ባሪያ ነው በአምሳሌነ ባሪያችንና በአምሳያችን እንፍጠር አለ እንፍጠር አሪያችን አምሳያችን እንፍጠር የሚሉት ቃላት ናቸው እነዚህ ናቸው እንግዲህ ሥላሴን ያስረዳሉ ይሄ ግን ለሶስት ብቻ የተነገረም አይመስልም እንደው ብቻ ከአንድ በላይ ለሆነ ነገር ነው የተነገረ ቃሉ ወይም ደግሞ የአማርኛ አነጋግሩ የሚያመለክተው ከአንድ በላይ ለሆነ ቁጥር ነው ከተባለ ለሶስት ብቻ ለምን ይደረጋል ምክንያቱም እንፍጠር ባሪያችን በምሳሌያችን ያለው አካል 10ስ ቢሆን 50ስ ቢሆን 100ስ ቢሆን 3 ነው መችላል እዚህ ላይ ስለዚህ በ3 ለምን ተወሰነ ይሄ ጥያቄው በጥያቄ ነው የሚቀረው ምክንያቱም ማስረጃ የለውም በቁርአን ይሄ ግን ወደ ትክክለኛው አተረጓጉም ከየን እንፍጠርና አሪያችንና አምሳያችን የሚለው ቃል ክብርን የሚያመለክት ነው እንግዲህ ይሄንን ነው የክርስቲያና ምሁራን ሥላሴን ሊያስረዳ ይችላል ብለው የሚተነትኑት ግን ሥላሴን አያስረዳም በእውነት አያስረዳም ይሄ ሥላሴ አንድ በመለኮት አንድ በአካል ሶስት የሚለውን ሰለስቱ ምዕት ናቸው የደነገጉት ያው ሃይማኖት አበው ላይ ነው ይሰለሱ በአካላት የተዋሃዱ በመለኮት ይሄ ነው እንግዲህ በአካላት ሶስት ይሆናሉ በመለኮት አንድ ይሆናሉ ግን ወደ ትንታኔው ስንገባ ደግሞ ይሄም ራሱ ጥያቄ ነው መጨረሻ ላይ የስነ መለኮት ሊቃውንት የተናገሩት ነገር አለ ለሥላሴ ትደነቃለች እንጂ አትነገርም አሉ ምክንያቱም ማስረዳት አልተቻለም በእንቁላል መሰሉት በፀሐይ መሰሉት በሰው ነፍስ ተመሰለ ግን ያ ሁሉ ማስረዳት ስላልቻለ የሥላሴ ጉዳይ የሥላሴ ምስጢር ይደነቃል እንጂ ለሰው ማስረዳት ማብራራት አይቻልም ብለው ደመደም ታዲያ በማድነቅ ብቻ ማመን ከሆነ ነገሩ መረዳት የማይቻል ከሆነ ለምንድነው ያ ሁሉ ምሳሌ ያስፈልገው ነው ለምን መድከም አስፈለገ ሰው እኮ እንዲረዳ ነው ምሳሌ የሚያስፈልገው ምሳሌው ሁሉ ተነግሮ የማያስረዳ በቂ መሆኑ በቂ አለመሆኑ ሲታወቅ የድካማቸው ውጤት ንመንን በለታስሶ ያለ መጠራጠር እንመን ያሉ እንዲህ ለማለት ከሆነ የሁሉ ድካም ምን አስፈልገ ይሄ ሁሉ ትንታኔ ምን አስፈልገ ያለ መጠራጠር ዝም ብሎ ማመን ከተቻለ ግን አይቻልም ያለ መጠራጠር ማመን አይቻልም ሥላሴ በመጠራጠር ማመን ይቻላል ሥላሴን ስንት ሰው አውቆት ነው በሥላሴ የሚያምነው
በመሰረቱ ስለ ስላሴ የተማረውም ሰው አልገባው እንኳን አይደለም እኔ እድሜ ልኬን በክርስትና ውስጥ ለ27 አመት ኑሬያለሁ ክርስትና ትምህርት አጥንቻለሁ ምስጢረ ስላሴ ምስጢረ ስጋው አምስቱ አዕማደ ምስጢር ተምሬያለሁ አስተምሬያለሁ እኔ ግን አልገባኝ እኔም ብቻ አይደለም ያስተማሩኝ አልገባቸው እኔም ስጠይቃቸው ከጠየቁዋቸው ውጭ ከመለሱልኝ ውጭ የሚያስረዱኝ ነገር የለም ሳይገባ መኖር ይቻላል ዝም ብሎ ተምሮ በልምምድ ያው ትምህርት ምንድነው የምስጢረ ስላሴ በስላሴ ዙሪያ ያለው ነገር ትማረዋለህ ትለማመደዋለህ ነገሩን ትለማመደዋለህ ከተለማመድከው በኋላ ትሸመድደዋለህ የሸመደድከው ላልሸመደደ ሰው ማሸምደድ ይቻላል ለመገንዘብ ግን አይቻልም እሺ አንድም ሶስት አንዳንድ ጊዜ ሃይማኖት በሙሉ ጥያቄ ውስጥ ይገባል ሃይማኖት መመሪያ ምክንያቱም ሃይማኖት ኦሪት ተውራት እንጂል ቁርአን ዘቡር እነዚህ መጻሕፍት ካላህ ዘንድ ወደ ምድር ለሰው ልጆች የወረዱ ናቸው የወረዱ ሲባል ደግሞ አንዳንድ ክርስቲያኖች ቁርአን ወርዷል ቁርአን የወረደ ነው ሲባል መጽሐፉ ተጠቅልሎ ዱብ ያለ ነው ይመስል ይሄ የግንዛቤ ጥራት ነው ለምሳሌ በኢሳይያስ መጽሐፍ ቃላበ ኢሳይያስ ዘይብል መጽሐፍ ቃላበ ኤርምያስ ዘይብል ወደ ኤርምያስ እንዲህ የሚል ቃል መጣ ነው የሚል መጣ ማለት ከሰማይ ወደ ሰው ማለት ነው ወረደ ማለትም የፈጣሪን ልዕልና ታላቅነትና የሰውን የበታችነት ከላይ ወደ ታች የመምጣቱን ነገር ለማስረዳት ነው የአረበኛ አነጋገሩ ስለሆነ ወረደ የተባለ ተጠቅልሎ አይደለም ይወረው በየጊዜው ነው ለ23 አመት ነው ቁርአን በተከታታይ ይወረደው በተከታታይ ወደ ነብያችን የመጣው ማለት ነው በጥቅሉ እና ምንድነው የስላሴው ጉዳይ በጣም የሚገርም ነገር ነው እንደ ቅድም እንዳልኩት በመለማመድ መሸምደድ ይቻላል መገንዘብ ግን አይቻልም ሃይማኖት በመሰረቱ ፈጣሪ ለሰው ልጆች መጻሕፍትን ሲያወርድ በዛ መጻሕፍት ውስጥ ያለው ሃይማኖት ደግሞ ለሰው ልጅ መመሪያ ሊሆን ነው ሌላ አይደለም ለፈጣሪ እንዴት መገዛት እንዳለበት የሰው ልጅ መመሪያው ነው ፈጣሪ ደግሞ ለሰው እንዴት እንደሚያዝን ደግሞ ማወቂያ ነው ስለዚህ አሁን አንድ መንግስት እንበል አንድ ህገ መንግስት ሲያወጣ ለሚያወጣለት ህዝብ ያ ህገ መንግስት ምንድነው የሚያደርገው እንደሚተገብረውና እንደሚረዳው አውቆ ነው ከአቅሙ በላይ የሆነ ህገ መንግስት አይወጣም ከአቅሙ በላይ ከሆነ ሰው አይተገብረውም ለምን ይወጣል ሃይማኖትም ለሰው ልጅ ልክ ነው ልክ ሆኖ ነው የወረደው ለምን ቢባል የሰው ልጆች እንዲረዱት እንዲተገብሩትና እንዲያምኑት መመሪያው የመመሪያውን ማንነትም እንዲያውቁት ነው ግን ምስጢረ ስላሴን ግን አሁን ከፈጣሪ የስላሴው ጉዳይ ወረደ ከተባለ ከፈጣሪ ዘንድ እንዴት ነው ለምን ታዲያ ለምን አንረዳው ካይምሮ ብዙ ጊዜ በሃይማኖት መጻሕፍት በሃይማኖት አበው በተለይም መልዕልተ ህሊና ከህሊና በላይ ካይምሮ በላይ የሚባል ነገር አለ እንዴ ፈጣሪ የኛን አይምሮ እኛ ከመፈጠራችን በፊት ያውቃል ከኛ አይምሮ በላይ የሆነውን ለኛ ለምን ይሰጣል እኛን ለማሳበር ነው ወይ እኛን ለመጥቀም ነው ከተባለ በእኛ አይምሮ ልክ የሆነውን እኛን ስለሚያውቀን በእኛ ልክ ነው የሚሰጠን አይ ከኛ በላይ የሆነውን እንድንመራመርና እድሜ ልካችን በሐሳብ እንድንዋልል ከሆነ ይሄ ደግሞ ሌላ ርዕስ ነው ግን ፈጣሪ ርህሩህ ነው ቸር ነው አዛኝ ነው ይሄ ደግሞ ባህሪው ነው እንዲህ አያደርግም ማን ነው እንዲህ ያደረገው የፈጣሪን አንድነትና ሶስትነት በመከፋፈልና አንድ በማድረግ ያመጣው ያው የሰው ልጅ ነው ፈላስፎች የበላይነት ጥማት ያላቸው የንግግር አምሮት ያልወጣላቸው ሰዎች የቃላት ጨዋታ የሚወዱ ሰዎች አወጡት እንዴ እስከ ክርስቶስ ከተወለደ ድረስ ስላሴ የሚባል ነገር የለም በመጽሐፍ ቅዱስም የለም አብርሃም አንድ አምላክ ነው ሲያመልክ የኖረው አሁን አብርሃም ስላሴን ያውቅ ነበር የሚል ክርስቲያን የለም አብርሃም ክርስቲያን ነበር የሚልም የለም ክርስቲያን
ክርስቲያን ከሆነ ስላሴ ሊያውቅ ነው በክርስቶስ ብላምን ነው አብርሃም ግን ከክርስቶስ መወለድ በፊት የነበረና የሞተ እስከ ክርስቶስ ድረስ ስላሴ የሚባል ነገር አይታወቅ ታዲያ እስከ ክርስቶስ ድረስ የነበሩ ህዝቦች በሙሉ አምላክ አልነበራቸውም ወይ እነ ሙሴ አምላክ አልነበራቸውም ወይ ስላሴን ስለማያውቁ ማለት ነው ይሄ ጥያቄ ግን አይደለም እስከ ክርስቶስ የነበሩት ይቅርና ከክርስቶስም በኋላ ክርስቶስም ስላሴን አላስተማረ ዋናው መታወቅ ያለበት ነገር ኢየሱስም ቢሆን ኢሳ አለይሂ ሰላም መመሪያው በሙሉ ተውራትን የተከተለ እንጂ ተውራትን ሙሉ ለሙሉ ውድቅ ያደረገ አይደለም የምስራች ነው የሚያስተምረው ትምህርት ደግሞ ለቁርአን ለወደፊት ለሚመጣው ህግ መሰረትና መነሻ ማብሰሪያ ነው ወንጌል ማለት በዕብራይስጥ ልሳን ወንጌል ብሂል ብስራት ወንጌል ማለት በአረበኛ ኢንጂል የሚለው በግዕዝ ወንጌል ማለት የምስራች ማለት ነው የምስራቹ ደግሞ ለቁርአንና ለነብያችን ግን ያተረጓጉም ጉዳይ ሆነና ለመንፈስ ቅዱስ ተሰጠ ሌላም ቦታ ላይ ስለዚህ ደግሞ ለቁርአንና ለነብያችን ግን ያተረጓጉም ጉዳይ ሆነና ለመንፈስ ቅዱስ ተሰጠ ሌላም ቦታ ላይ ስለ ስላሴ ያስረዳል ተብሎ ይተከሳል ነው ነካው ነገሮሙ ለከለዳውያን ወሪዝ ፍጥረት ላይ ያለ እነገራቸው ኑና እናፍርስባቸው አለ ይላል አሁንም ይሄ ካንድ በላይ መሆኑን ቃላቱ ይገልጻል ከተባለ 100 ሊሆን ይችላል 200 ሊሆን ይችላል ከ3 በላይ ሊሆን ይችላል ሁለትም ሊሆን ይችላል ስለዚህ ስላሴ ላይ አበቃም የመጨረሻ እንግዲህ መንገዳገጃ ተብሎ ዋና እንደመነሻ እንደመድረሻ መጨረሻም መደምደሚያም ተብሎ የሚነገርለት ስላሴን ያስረዳል ተብሎ ማቴዎስ 28:19 ላይ ያለው ነው ወንዘ ታጠምቁወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው በአብ በወልድ በመንፈስ ቅዱስም አጥምቋቸው እያጠመቃችሁ ደቀ መዛሙርት አድርጓቸው ይላል እንግዲህ ማንንም ሰው አንድ ነገር ሲነገር መጀመሪያ ላይ ማስተዋል አሁን አብ ወልድ መንፈስ ቅዱስ የሚባል ስም ተጠርቷልና ይው ስላሴ ነው ብሎ መንገብገባ አይደለም መጀመሪያ ላይ እዚህ ላይ ኢሳ አለይሂ ሰላም ወይም ኢየሱስ ሊያስተምር የፈለገ ትምህርት ስላሴ ነው ወይስ ሌላ ትምህርት ነው ሌላ ትምህርት ነው የትምህርቱ ዓላማ የጽንሰ ሐሳቡ መልእክት ጥምቀት ማለት መታጠብ ማለት ወይም ደግሞ በውሃ ውስጥ መዘፈቅ ማለት አጠመቀ ነከረ ዘፈቀ ነው የሚለው ትርጉም አሁን ስታጠምቋቸው በዚህ ስም አጥምቋቸው አሁን ስለ ጥምቀት ነው ዓላማው ለመናገር ለማስረዳት የፈለገው እንጂ ስለ ስላሴ ሶስትነት አይደለም ስለ ስላሴ ማስረዳት ቢፈልግ ሶስት ብሎ ማስረዳት ይችላል ግን ለምሳሌ ቢስሚላሂር ረህማኒር ረሂም ባላህ ስም ሩህሩህ አዛይ በሆነው ሶስት ነገሮች ናቸው ረህማን አለ ረሂም አለ አላህ አለ እነዚህ ሶስት ነገሮች ናቸው እነዚህ ባህሪ ናቸው የባህሪ ስሞች ናቸው ቸርነቱንና አዛኝነቱን መግለጫዎች ናቸው አብ መንፈስ ማለት ረቂቅ ማለት ነው ሌላ ትርጉም የለም ቅዱስ ማለት ደግሞ የተለየ ማለት ነው አብ ማለት ደግሞ አዛኝነቱን አባት ርህሩህ ነው አዛኝነቱን የሚገልጽ ነው ወልድ ማለት ደግሞ ሁሉ ማንም ዓለም እስከ ዓለም ያለው አንድ ጊዜ ፈጣሪን በራሳችን አይምሮ ልክ እንሰራዋለን እና ዓለምን ትቶ እኔን ብቻ የሚረዳ አድርገ ዓለምን የሚያስተዳድረውን አምላክ ለሰፈር አምላክ የሚያደርጋል ለሱ ለአንዲት ቤተክርስቲያን ብቻ መሪ የሚያደርጋል ፈጣሪ የሰው ልጅን ሰማይን አንድ ጣራ ምድርን አንድ ወለል አድርጎ በሙሉ የሚያስተዳድርና ፈጥሮ የሚገዛ በመጨረሻም ደግሞ በሱ ውሳኔ ስር የሚያደርግ አምላክ ነው አሁን ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም አጥምቋል ልክ ነው ባዛኙና ሩሩ ረቂቅ በሆነው አምላክ ስም አጥምቁ ማንንም ሰው ሲታጠብም ሆነ ሲበላ በፈጣሪው ስም ነው ማድረግ ያለበት ይሄ ነው ትርጉም ጥምቀትን በተመለከተ ስላሴን በተመለከተ አይደለም እኔ መልእክተኛ ነኝ ትምህርቴ የኔ አይደለም የላከኝ ነው እያለ ነው የሚያስረዳ ምናልባት ደግሞ አንዳንድ ሰዎች
ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ አንድ ነን ይላል። ምን ማለት ነው ይሄ ታዲያ? ፊልጶስ የሚባል የኢየሱስ ደቀ መዝሙር እንዲህ ብሎ ጠየቀው። ሲያስተምራቸው ክርስቶስ ሁሌ አብ ልኮኝ ነው፣ ከአብ ዘንድ ነው የመጣው፣ ይሄ ትምህርት የኔ አይደለም የአብ ነው እያለ ያስረዳቸዋል። አሁን ፊልጶስ የሚባለው ደቀ መዝሙር ጥያቄ መጣበት። እንዴ አንድ ቀን አይተነው አናውቅም የአብ የሚለውን ነገር። እሺ አለ፣ ይሄ አብ የምትለውን አሳየንና ይበቃናል፣ ትምህርቱ ገብቶናል አለ። ትክክለኛ ጥያቄ። ሰው ቢሆን በይሉኝታ እንዲህ ብዬ ብጠይቅ እንዲህ ብሎ ሊመልስልኝ ይችላል ብሎ ዝም ይላል። ፊልጶስ ግን ጥያቄውን በትክክል አመጣና አብ የምትለውን አሳየንና ይበቃናል፣ ሌላው ነገር ገብቶናል አለ። ዛን ጊዜ አብን ማየት አይቻልም። አብ አሁን እኛም አባታችን ፈጣሪን የወለደን ነው ማለታችን አይደለም። አብ ለዓለም ሁሉ አባት ነው፣ ፈጣሪ የዓለም ሁሉ አባት ነው። ያ ማለት ምንድነው? የሁሉም አስገኝ ነው፣ የሁሉም ፈጣሪ ነው፣ የሁሉም መሪ ነው። አባት የአባት ትርጉም አባት ልጆቹን ያስተዳድራል፣ ቤተሰቦቹን ይመራል፣ የቤቱ አዛኝ ነው፣ የቤቱ መሪ ነው። ልክ ፈጣሪም የዓለም መሪ ነው፣ የዓለም አባት ነው ቢባል ከዚህ ትርጉም አንፃር ነው እንጂ የወለደው ማለት አይደለም። አባቴ የሚለው ፈጣሪ ማለት ነው። ሌላም ቦታ አባቴ ሌላም ቦታ ፈጣሪ ይለዋል። ስለዚህ አሁን አብና እኔ አንድ ነን። ያን ጊዜ ፊልጶስ ሲጠይቀው አይ ፊልጶስ እስካሁን አላወቅኸኝምን አለው። ምክንያቱም እየነገረው ያለው ኢየሱስ ለደቀ መዛሙርቱ እያስተማረው ያለ ትምህርት ስለሚታይ አካል አይደለም። ልክ ነው። ሰው ፈጣሪን ማየት በአሁኑ ሰዓት አይችልም። በዱንያ ላይ ያለ ሰው ፈጣሪውን ሊያየው አቅሙ አይፈቅድለትም። አላወቅኸኝም ፊልጶስ እኔና አብ አንድ ነን አለ። እስካሁን አላወቅኸኝም እኔን አየ ማለት አብን አየ ማለት ነው አለ። ልክ ነው። ቋንቋውን አይደለም እኛ የምንሸራረፈው፣ ሐሳቡ እንዲገባን ማድረግ። አንድ መልእክተኛ ከአንድ ቦታ ይላካል። ለምሳሌ ከአሜሪካን በል ሰው ሁሉ እንደው በሐሳብ የሄደበት ሀገር ስለሆነ ማለት ነው። አሜሪካ አንድ ሰው አንድ መሪ ልበል ወይም ኦባማ አንድ መልእክተኛ ወደ ኢትዮጵያ ይላክ። ያ መልእክት ይዞ መጣ። ስለ ኦባማ እንዲህ ብሏል እያለ ያስረዳ። ሲያስረዳ አይ ራሱ ያን የላክ ኦባማ የምትለውን አሳየንና ይበቃናል ቢለው አይ እኔና እሱ አንድ ነን፣ እኔ እሱ ነው ልኮኝ የመጣው፣ የኔ ቃል ማለት የሱ ቃል ነው፣ እሱን ግን ማየት ስለማትችል እኔን አየ ማለት እሱን አየ ማለት ነው ብሎ ቢያስረዳው ኦባማና ያ ሰውዬ አንድ ናቸው ማለት ነው? አይገናኝ። ግን መልእክቱ የዛ መልእክት ስለሆነ መልእክቱን ነው ዋናው አንተ መያዝ ያለብህ። በመልእክቱ ደረጃ እሱም ቢመጣ እኔም ብመጣ አንድ ነን። ስለዚህ እኔና እሱ አንድ ነን። አዎ በውክልና የሚሰራ ሰው ሁሉ ይሄው ነው። ነቢያት የፈጣሪን ማንነት የሚገልጹ በምድር ላይ ሰዎችን የሚመሩ ፍጡራን ናቸው በሙሉ። እነሱ በምድር ላይ አምባሳደሮች ናቸው፣ መልእክተኞች ናቸው። መልእክታቸው ደግሞ ሙሉ ስለሆነ እነሱ የሚናገሩት የፈጣሪ ንግግር ነው። እነሱ ተናገሩ ማለት ፈጣሪ ተናገረ ማለት ነው። የነሱን መልእክት የሚያቃልል ደግሞ ፈጣሪ እንዳቃለል ነው የሚቆጠረው። ትርጉሙ የሆነው ሳለ እኔና አብ አንድ ነን ማለት አካላችንም መልካችንም ቅርጻችንም አንድ ነው ማለት ነው ብሎ ሙልጭ አድርጎ ሌላ ገደል ውስጥ ትርጉሙን ከከተቱት ያው የሚያመጣው ነገር ሌላ ነው። ያው ወደ ማያበቃለት ፍልስፍና ወደ ማያበቃለት ትንታኔ ውስጥ ነው የሚያስገባ። አሁን የሥላሴ ጉዳይ እጅግ ከዚህ በላይ ይሄዳል። እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ የተናገረበት መጽሐፍ ክፍል አለ፣ መጽሐፍ ቅዱስ ክፍል። እንግዲህ እዚያ ላይ ደግሞ 3 ጊዜ አምላክ ብሏል እንዴ! እና አብርሃምም ሌላ ሰው ነው፣ ይስሐቅም ሌላ ሰው ነው፣ ያዕቆብም ሌላ ሰው ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ ነኝ ሲል እኛ ነን ለምን አላለም? እዚያው 3 ጊዜ ካለ 3ቱም ያው ማለት ነው ብለው ቢናገሩ ሰዎች ስላሉ ነው። ዞሮ ግን ይሄ ሁሉ ትንታኔ ጥቅም የለውም።
ኢስላም እኔ ለ27 አመት ብዙ ሐሳብ አውጥቻለሁ አውርቻለሁ ገዳምም ገብቼ አስተምሬያለሁ የቅኔ ተማሪዎች ነበሩኝ የመጽሐፍ ተማሪዎች ነበሩኝ ይሄ በተግባር እኔን የሚያውቀኝ ሰው ሁሉ ያውቁኛል አዋሳ ነበርኩኝ አዋሳ ገብርኤል ላይ ለ2 አመት አስተምሬያለሁ ይሄ በአደባባይ ማንም ሰው የሚያውቀው ነው ዞአይ ገዳሙ ለ2 አመት ነበሩ አዋሳ ሳለው ለምሳሌ የግቢ ጉባኤ የዩኒቨርሲቲ ተማሪዎችን ኮርስ መስጠታቸው እኔ ነኝ በተለይ የማህበረ ቅዱሳን እዛ ውስጥ ያሉትን የግቢ ጉባኤ በማህበረ ቅዱሳን ስር ስለሆኑ እነዚያን ሄድና አስተምርልን ይያሉ ታስተምርላቸው ነው ይኖር ግን ጥያቄ አለኝ ጥያቄን ጨርሻ አይደለም ማስተምረው ጥያቄን አንድ ቀን ይመለስልኛል የሚል ሐሳብ ነው ከዚህ ያይሻላል ከዚያኛው ሊቅ ያሊቅ ይሻላል ይያሉ ያልደረስኩበት ሊቅ እሱም ጥያቄ ላይ ነው ያለው ሁሉም የክርስትና ምሁራን የሚገርመው ነገር በእስላምና በክርስትና በጣም ልዩ ነገር ያገኘሁት ነገር አለ በእስላም ውስጥ አንድ ሰው ስለ እስላም በደንብ ከተማረ ኢማኑ ወይም ደግሞ እምነቱ እየሞላ በጣም ልዩ ነገር ያገኘሁት ነገር አለ በእስላም ውስጥ አንድ ሰው ስለ እስላም በደንብ ከተማረ ኢማኑ ወይም ደግሞ እምነቱ እየሞላ በጣም ለእምነቱ እየተቆረቆረ ለእምነቱ ሊሞት እየተዘጋጀ ይሄዳል በእምነቱ በጣም አላህን እየፈራ አላህን እየተገዛ ይሄዳል በክርስትና ደግሞ አንድ ሰው እየተማረ ሲሄድ እየደፈረ ነው የሚሄድ ፈጣሪውን እየፈራ ሳይሆን ነገሮች ሁሉ ግዴለሽ ያደረጉት ለነገሮች ሁሉ ስሜት አልሰጠው ይያለ በቃ ዕውቀቱ በበዛ ቁጥር ወደ ፍልስፍና ነው የሚሄደው ይሄ ምን ማለት ነው ምክንያቱም ጥያቄውን አላገኙ ጥያቄው አልተመለሰለትማ እዚህ እስላም ውስጥ ግን ሙሉ ለሙሉ ጥያቄ ሙሉ መልስ አለ እኔ እንዲያውም ኦሪትና ወንጌል በትክክል መልሳቸው ጥያቄያቸው ይመለስ ከተባለ ከቁርአን ጋር መዛመድ ይኖርባቸው ምክንያቱም እነሱ ኦሪት መጀመሪያ ወረደ ነው ከዛ ወንጌል የተከተለ ነው ከዛ ቁርአን የመደምደሚያ ነው እነዚህ ቃሎች ካልተገናኙ መታረቅ አይችልም ጥያቄው ምክንያቱም እዚያ የሌለ እዚያ አለ አሁን ስለ ይሄንን ያህል ካል ስለ ክርስቶስ ዓለም በክርስቶስ ድኗል ሙስሊሞች ወይም ደግሞ ከክርስትና ውጭ ያሉ ሰዎች ገነት መንግስተ ሰማያት አይገቡም እንግዲህ በሰው ንግግር ከሆነ ጥሩ ነው እኛ ግን በሰው ንግግር አይደለም የገነት ጉዳይ የጀነት بالعربية የጀነት ጉዳይ ወይም ጀነት በአላህ እጅ ያለችና በአላህ ቃል የምትወረስ በተግባር የምትያዝ እንጂ ባፍ ዝም ብሎ የሚያጨበጭቡላት ጉዳይ አይደለች ዓለም አምላክ ሰው ልጅ ለማዳን ነው የመጣው የተወለደው ወርዶም በመድር ላይ ተሰቅሎ ሙቷል ከሞተም በኋላ በሶስተኛው ቀን ተነስቷል ከተነሳም በኋላ አርጓል ወደፊትም ደግሞ ከትንሳኤ በኋላ ይመጣና በትንሳኤ ጊዜ መጥቶ በዓለም ላይ የሚፈርድ ክርስቶስ ነው ይሄ የክርስትና አስተምሮ ነገር ግን አምላክን ያህል ጌታ እንዲህ በጣም ቀለል ባለና ተራ በሆነ ሁኔታ ውስጥ ስናስገባው አምላክ ይፍከፈዋል አለ ማለታችን አንዳንድ ጊዜ አለማሰባችን አምላክ ሁሉንም የማድረግ ስልጣን አለው ይሄን ዓለም ሁሉ ያምናል ታዲያ ለምን መውረድ አስፈልገ ዓለምን ለማዳን መሬት ላይ መውረድ ለምን አስፈልገ ዓለምን ለማዳን ለምን መሰቀል አስፈልገ ለምን የከብት በረት ላይ መወለድ አስፈልገ ለምን ተራ ልብስ ለብሶ መብላት አስፈልገ ለምን መጠጣት አስፈልገ ለምን በታንኳ ባህር ለባህር እየዞረ ማስተማር አስፈልገ አምላክ ሁሉን ማድረግ ይችላል ተብሎ ከታመን ይሄ ፍቅሩን ለመግለጽ ነው የሚመጣው መልስ ያው እኔም እዛ ስለኖርኩበት ነው ልመልሰው ይሄንንስ ዓለምን በፍቅሩ ማንበሽበሽ አይችልም ወይ ነው ሌላ ጥያቄው ነው ይችላል ዓለምን በረከት በበረከት ካደረገው
የሰላም ምድር ካደረገው ሁሉንም ነገር ስለሚችል ዓለምን በፍቅሩ ማንበሽበሽ አይችልም ወይ? የዚህ የፍቅር ስልጣን የለውም ወይ? አሁንም አለው ነው። ካለው ታዲያ ለምን አደረገ? በመሰረቱ አምላክ ለመወለድ አምላክ ነቢያት እንኳን ለመወለድ ትንቢት ይነገርላቸዋል እንዴ? ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ትንቢት ተነግሯል። ነብይ ከመሆናቸው በፊትም ብዙ ከአላህ ጋር የሚገናኙ ሰዎች ነብይ እንደሚሆኑ መስክረውላቸዋል። በሌሎችም ነቢያት የነ ያህያ ወይም ዮሐንስ መወለድ በትንቢት ነው። የብዙ ነቢያት መወለድ በትንቢት ነው። እንዴ አምላክ ለምን ትንቢት አልተነገረለትም ሳይወለድ? ምክንያቱም የሚያናግር መስሎ ስለሆነ ለምን አላልተ ይሄንን ተናግሯል የሚሉ ሰዎች ይኖራሉ። ለምሳሌ አይ አምላክ የተወለደው በገባው ቃል ኪዳን መሰረት ነው። በፕሮቴስታንቱ ይሄ የለም። በኦርቶዶክስ ግን እትወለድ ሞለት ተወለት ከአዳም እጸበለስን ከበላ በኋላ ይቅርታ ጠየቀ። ይቅርታ ሲጠይቅ መስዋዕት አድርጎ ከራሱ ደም አድምቶ ያንን በስንዴ ለውሶ ለመስዋዕት ቢያቀርብ አይ ይሄ ባንተ ደም ዓለም አይድንም፣ እኔ ራሴ ተወልጄ ከልጅ ልጅ ተወልጄ በሜዳ ተንቧጭቼ በመስቀል ተሰቅዬ አድንሃለሁ ብሎ ቃል ኪዳን ገብቶለት ነበረ። ይሄንን ለመፈጸም ነው የመጣው ይሏቸዋል። የሚያዋጣ ቢሆን እኛ ማንንም አንቃወም፣ ማንንም አንተች፣ ማንንም አንጠላ። በምድር ላይ የሚያኖረን አንድ ፈጣሪ ብቻ ነው። ከምድርም ደግሞ አንስቶ የሚወስደን አንድ ፈጣሪ ብቻ ነው። ስንናገርም እውነቱን እንናገራለን፣ አንዋሽም፣ አንቀጥፍም። ያለውን ነገር እኔ አስቀምጣለሁ። ግን ይሄ መጽሐፍ ቅዱስ ላይ አለ ወይ ነው ጥያቄ። እንግዲህ ይሄ የክርስቶስ ወይም የአምላክ መወለድ መነሻ ከሆነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል? መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንም ሰው አንብቦ ይሄን ይነግረኛል። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ወይም ደግሞ 27 ዓመት አልተማርኩም ማለት። ያን ብቻ አይደለም እኔ እቀጣለሁ። ምን ችግር አለ? ገላትያን ግን እንዳይጠቅስልኝ። ገላትያ ምዕራፍ 4 ላይ ወአመበጻ ጊዜው ፈነወ እግዚአብሔር ወልዶ ዋህደ ወተወልደ እምቢሲታል። ጊዜው በደረሰ ጊዜ እግዚአብሔር አንድ ልጁን ላከ፣ ያም ከሴት ተወለደ። ይሄ ማለት ከልጅ ልጅ ተወልጄ በመስቀል ተሰቅዬ በሜዳ ተንቧጭቼ እንደ ሕፃን ልጅ የሚል የለውም እዚህ ላይ። ጊዜው ያ ጊዜ ማለት ምን ማለት ነው? ያ ጊዜ የምን ጊዜ ነው? ያ ማለት ይሄ ቀጠሮ ነው ብለው ሊተረጉሙት፣ ያ ጊዜ ይሄ ቀጠሮ ነው የሚል የለም። ጳውሎስ ይሄንን ምን ለማለት እንደፈለገ ጳውሎስ ብቻ ነው የሚያውቀው። ምክንያቱም አልተረጎመውማ እንጂ ስለ አምላክ ለመናገር ደግሞ እግዚአብሔር ራሱ አይደለም ያለ እዚህ ጋር። ወአመበጻ ጊዜው ፈነወ እግዚአብሔር ወልዶ ዋህደ ወተወልደ እምቢሲት። ጊዜው በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ነው። አንድ ልጁን ላከ፣ ከሴት የተወለደውን አንድ ልጅ የፈጣሪ ልጅ መቼም ከሚስት ወለደ የሚል የለም። ለፈጣሪ አይገባም። ሱብሃንአላህ። አላህ ከጥራት ከዚህ ሁሉ ተራ ከሆነው ቋንቋ ሁሉ ንጹህ ነው። ይሄ ለሱ የሚገባ መውረድ፣ መወለድ፣ መሰቃየት፣ መገረፍ፣ መብላት፣ መጠጥ እንዲህ ከሆነ ማምላካችን ከኛ በምን በለጠ? በምን በለጠ? እንደኔ ከበላ፣ እንደኔ ከጠጣ፣ እንደኔ ከሞተ፣ እንደኔ ከተሰቀለ ለምንድን ነው ማመልከው? እኔም ትንሽ አምላክ ነኝ። ምክንያቱም እኔም እየበላው ከአንዱ የተሻለ ዕውቀት ይኖረኛል። ሌላው ደግሞ ከኔ የሚሻለው ደግሞ የኔ አምላክ ሊሆን ትንሽ አምላክ ትናንሽ አማልክት በሙሉ ዓለም ሊሆን ይሄ በጣም ጨዋታ ነው የሚሆን። አምላክ ተራ ስራ ውስጥ አምላክን ማስገባት በእውነት አምላክን ማዋረድ ነው። አስተግፍሩላህ ይቅር በለንም ይባልበት። ምክንያቱም አምላክን በተራ ነገር ውስጥ አስገብተናል። በላ ከዛም እንኳን አሁን በክርስትና ልማደሰብ ክርስቶስና ድንግል ማርያም ልማደሰብ የለባቸውም ይላል መጽሐፍ። ግን እንዲህ የሚል የለም። ልማደሰብ ማለት ሰው ከበላ በኋላ
ይሸናል ሌላም ነገር ያደርጋል እነዚህ ነገሮች በክርስቶስ የሉም በማርያምም የሉም እንዲህ ተብሎ ግን በመጽሐፍ ቅዱስ አልተጻፈም በላ ደከመ ተኛ ታመመ ሞተ ከመሞት የበለጠ ከመብላት በኋላ የሚመጣው ነገር ያስከፋል ሰው ከሞተ ከፈራ ከደነገጠ ላብ ካላበው ሌላ ነገር በልቶ ጠጥቶ እንዲያደረገ ቢባል ምንድነው ነው የተፈጥሮ ጉዳይ ነው ተፈጥሮ ለምን እንቃወማለን አሁን ይሄ እኔ ይሄንን ቃል ከልጅ ልጅ ተወልጀ በሜዳ ተንቧጭቼ በመስቀል ተሰቅዬ አድናለሁ የሚለውን ቃል እድሜ ልኬን ስፈልገው ነው የታገኘው ብትሉኝ ቀለሚንጦስ ረስጠጅ አንደኛ ቀለሚንጦስ ሁለተኛ ቀለሚንጦስ ሶስተኛ ቀለሚንጦስ ይባላል ቀለሚንጦስ የሚባለው መጽሐፍ ላይ ነው ያለ ይሄ ደግሞ የቅዱስ ጴጥሮስ የሊቀ ሐዋርያት ማለት ነው የጴጥሮስ ደቀ መዝሙር ነው ቀለሚንጦስ እንግዲህ እስከዚያ ድረስ ዓለም ከተፈጠረ ከአዳም ጀምሮ እስከ ክርስቶስ ድረስ የክርስቶስም የመወለድ መነሻ ይሄ ነው ከተባለ እንዴት ሌላ መጽሐፍ ላይ ሳይሰፍር ቆየ ውል ስለሆነ ውል ደግሞ በእያንዳንዱ ማስረጃ ላይ ይጠቀሳል ምክንያቱም የመወለዱ ውል ይሄ ነው ቃል ኪዳን ይሄ ስለገባ ነው ይሄ ለመፈጸም ነው የመጣ ከተባለ ኦሪት ላይ ለምን ተረሳ ወንጌል ላይ ለምን ተረሳ እንግዲህ ይሄ ነው ጥያቄ መልስ ምክንያቱም የመወለዱ ውል ይሄ ነው ቃል ኪዳን ይሄ ስለገባ ነው ይሄ ለመፈጸም ነው የመጣ ከተባለ ኦሪት ላይ ለምን ተረሳ ወንጌል ላይ ለምን ተረሳ እንግዲህ ይሄ ነው ጥያቄ መልስ የለው የፕሮቴስታንት ፓስተሮች ወይም ደግሞ ወንጌላውያን ይሄ ጳውሎስ ገላትያ ቅድም የጠቀስኩት ላይ እሱ ነው እንጂ ያኛው የለም ነው የሚሉ ይሄ ደግሞ ያው የክርስቲያና የመለያያ መንገድ ነው ሌላው ክርስቲያና አንዱ አማላጅ ነው ሲለው ክርስቶስን አንዱ አምላክ ነው አንዱ ፍጹም ሰው ፍጹም አምላክ ሲለው አንዱ ደግሞ አይ ኦንሊ ጂሰስ በኦሪትም አብ እያለ ራሱ ኢየሱስ ነው በኋላም ደግሞ ክርስቶስ ራሱ ኢየሱስ ነው መንፈስ ቅዱስም ራሱ ኢየሱስ ነው ራሱን እየቀያየረ ስሙን ነው እንጂ አንድ ነው ሌላው ደግሞ ጆባ ደግሞ አይ እሱም አይደለም ክርስቶስ ፍጡር ነው ፈጣሪ ራሱን ይቻላል ግን የሱ ምስክር ነው ያን መንግስት ግን እሱ ያስተምራል ይሄም ደግሞ ሌላ ዓለም የክርስቲያና መለያየት ምንድነው ራሱ ጥያቄ ስለሆነ ነው መልሱን መመለስ ሳይቻል ይገነጠላል ሌላው አካል በእስላም ውስጥ ላ ኢላሃ ኢላላህ በአንዳን ተራ በሆነ ነገር ልዩነት ሊፈጠር ይችላል በየትኛው ነገር ግን በአላህ ዙሪያ በአላህ ጉዳይ ላይ ኢስላም የተባለ ሙስሊም የተባለ ሁሉ አይለያይም አንድ ነው ዓለም እስከ ዓለም ያለው በሙሉ በአንድ ኢማም ይሰግዳል በአንድ ሰዓት ላይ ሰላቱን ይሰግዳል በሙሉ አንድ ነው ሁለተኛ መጨረሻ እንግዲህ እኔ ለምን ይሄ ሁሉ ከተማርኩ በኋላ ለምንድነው ክርስትና ለመተ የፈለኩት ወደ ራሴን ነው ይሄ ሁሉ ስላሴና ያስረዳም አሁን ክርስቶስ በተለይ አምላክ ስለሚለው እሱ ራሱ አሁን ፈጣሪ ስለራሱ ሰው አይደለም የሚናገርለት ራሱ ነው ፈጣሪ መናገር ያለበት ስለራሱ እኛ ያን ተከትለን ነው አሁን ክርስቶስ ስለራሱ ሲናገር አንድም ቦታ ላይ እኔ አምላክ ነኝ እኔ ፈጣሪ ነኝ ለኔ ስገዱልኝ አላለም ሰዎች ሰገዱለት ሊሰግዱለት ይችላሉ ያከብሩታል ዛሬም የሚከበሩ ብዙ ሰዎች አሉ እንደው ስጁድ አግባብ ሆኖ ሳይሆን በቃ ሰው ደስታውን ለመግለጽ ሊያክብሩት ዝቅ ሊል ይችላል ነገር ግን ራሱ ስለራሱ አምላክ ነኝ ፈጣሪ ነኝ ብሎ አልተናገረም ይሄ መደምደሚያ ቃል እሱ ከተናገረ አሁን ይታዘባላ እሱ ተናግሮ ቢሆን ኖሮ ለምን እዚህ ቦታ ላይ አምላክ ነኝ ፈጣሪ ነኝ ስገድልኝ ብዬ ለምን አልሰገድክልኝም ይለኛል አሁን ግን ራሱ የሚታዘብም ይመስለኛል ምክንያቱም ስገዱልኝ ሳይል ፈጣሪ ነኝ ሳይል አምላክ ነኝ ሳይል ዓለም ሁሉ አምላክ ነው ሲለው ይታዘባል
በኋላ ላይ ማን ነው አምላክ ነው ያለ ተብሎ ቢጠይቅ ጳውሎስ ነው ያለኝ ሐዋርያው ነው ያለኝ አስተማሪው ነው ያለኝ ማለት አይቻልም አፍርድ ወንበር ላይ ተቀምጦ የዛን ጊዜ አፍረት ይመጣል ከዚህ ሁሉ ነገር በኋላ እንግዲህ ይሄ ነገር እኔ ሳስበው በውስጤ ለረጅም ጊዜ ለምሳሌ ሐዊ መጽሐፍ አለ በገዳማት ያሉ ትላልቅ መጽሐፍቶች አሉ የብራና በግዕዝ ቋንቋ ብቻ የተነበቡ እነሱን ለማንበብ ገዳም ገብቼ ሳለሁ ለማየት ሞክሬያለሁ ዘጌ ጣና ውስጥ ዘጌ ኪዳነ ምሕረት ያው ዘፌሜስ ቸርች የምትባል በዓለም ዙሪያ በዚህ በማስጎብኛ መጽሐፍ ሁሉ መጀመሪያ ቦታ የምትገኘው በ14ኛው ክፍለ ዘመን ሰራቸው ቤተክርስቲያን አለች እዛ ውስጥ አሁን የቅኒና የመጻሕፍት መምህር ሆኜ እዛ ተቀምጬ ነበር የቅኒና መጽሐፍ መምህር ሆኜ እዛ ሳለው ብዙ መጻሕፍቶችን አነባለሁ ብዙዎችን ሌላ ስራ የለኝም ተማሪዎችን አስተምራለሁ እዛ መረምራለሁ መጽሐፍ ሌላ ስራ የለኝም ግን እዚያ ሁሉ ሳነብ የሚገርመው ነገር ዩጋንዳ ተክለ ሃይማኖት የሚባል ቦታ አለ እዛው አካባቢ ነው እዛው ጣና ውስጥ እዛ ቦታ አረበኛ ቋንቋና ዕብራይስጥኛ ቋንቋ የተጻፋል ማንም ሰው ግን ሊገርመው ይችላል አሁንኑ አረበኛ የሚችል ክርስቲያን ሄዶ ማየት ይችላል ኡጋንዳ ተክለ ሃይማኖት ስለ ነብዩ ሰለላሁ ዐለይሂ ወሰለም ያስረዳው ቦታውን እየጠቆምኩ ነው ኡጋንዳ ተክለ ሃይማኖት አሁን የክርስቲያን ሊቅ አረበኛ የሚችል ካለ ሄዶ ማየት ይችላል አረበኛ ጽሑፍ አለ የአረበኛ ጽሑፍ ምን እንደሚል ያ ሰው ወዲያው መጥቶ እንደሚሰልም እርግጠኛ ያለ ቤተክርስቲያን ውስጥ ነው የሚያወራው ስለሌላ ቋንቋውም አረበኛ ዛሬ የገባ ነው እንዳይባል ያ ጥንታዊ ቤተክርስቲያን ነው እንዴ እስልምና በኢትዮጵያ ውስጥ መቼ መስፋፋት እንደተጀመረ ይታወቃል ስለዚህ ማንም ሰው ያንን መረዳት ይችላል ሄዶ እዚያ ውስጥ ያስረዳይ ነገር አለ ዝርዝሩን በክፍል 2 ነው የምጠቅሰው እዚያ ውስጥ የተጻፉት መጻሕፍቶች ምናምን ከዚያ በኋላ እንግዲህ መጻሕፍቶችን ከመረመርኩ በኋላ እኔ በቃ ኢስላምንም ሌላ ፕሮቴስታንቱንም መጻሕፍት እዛው ባለውበት ቦታ ሆኜ ግን አነባለሁ በመሰረቱ አነባለሁ ሌሎች ሃይማኖቶች ምን ይላሉ ነው ምንድናቸው ዝም ብለው ውሸት ናቸው በሰዎች የተመሰረቱና እንደው ከፈጣሪ ውጭ ናቸው ያሉ ምንድነው ከሚል አንፃር እመረምራለሁ ኢስላምንም ትርጉሙን ያስመጣው አነባለሁ ሁሉንም ነገር ያለው ነገር ግን የሚገርመው ነገር ውስጤን ማለት ነው አንድ አምላክ የሚለው በቃ ልቤ ውስጥም የነበረ ስለሆነ ስለ ስላሴም በቂ ማስረጃ ስላላገኘው ፈጣሪ አንድም ሶስትም ነኝ ራሱ ብሎም ስላልተናገረ ሁለተኛ እኔ አምላክ ነኝ ብሎ ክርስቶስም ስላላስረዳ እነዚህ ሁሉ ተጠቅልለው ወደ ወሬነት ሲቀየሩብኝ አንድ አምላክ የሚለው እስላማዊ የሆኑ ጽሑፎችን ሳነብ ከውስጤ ጋር ተስማማ በቃ ከዚያ በኋላ ሁሉን ነገር አስረክቤ ካለውበት ለምሳሌ ከወራ ኪዳነ ምሕረት ተነስቼ ወደ አዲስ አበባ እኔ ወደ ሌላ ሀገር ለሥራ ጉዳይ ተቀይሬና ስለተባልኩኝ መሸኛ ጻፉልኝ አልኳቸው እነሱ መድገቴን ስለሚወዱ በክርስትና ውስጥም ያለኝን መንፈሳዊት ስራና አገልግሎት ስለሚያውቁ በቃ የትብብር ደብዳቤ ጥሩ መሸኛ ጽፈው አሰናበቱኝ ከዚያ በኋላ ቀጥታ ወደ እስላም ነው የገባው ወዲህም አላልኩ መጥቼ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا الحمد لله إسلامن يوفقني أملاك الحمد لله كأنت أملاك بستقر ليلة أملاك يلم መመለክ መገዛት ስግደት ሁሉም ነገር የሚገባው አምልኮት ለሱ ብቻ ነው የሚለውን ወዲያው ከዛ በኋላ የሚቀጥለው ምንድነው የነብያችን ሰለላሁ ዐለይሂ ወሰለም ሻሃደተይን ነው ያ ማለት ምን መሐመድ ረሱላህ ነብዩ የአላህ መልእክተኛ ናቸው ያ ማለት ምን ማለት ነው መልእክተኛነታቸውን ከዚያው ከአላህ ጋር ተያይዞ የሚነገርበት ራሱን የቻለ ምክንያት አለ ይሄንን በሚቀጥለው በክፍል 2 ማስረዳት ይቻላል ምክንያቱም የኔ እንትን ለ27 አመት የኖርኩት ኑሮ
ያስተማርሁት የተማርሁት እንዲህ በትንሽ ጊዜ ብቻ የሚያበቃ አይደለም እኔ ለሚጠይቀኝ ሰው ሁሉ ተራ ሰው ነኝ በየቦታው ማግኘት ይቻላል መጠየቅ ይቻላል መደብደብ ግን አይቻልም ምክንያቱም ማንንም የምተችና የምነቅፍ ሳልሆን የሃይማኖት ጥናትና ምርምር አድራጊ የማምንበትን ፈልጌ ያገኘው ሰው ነኝ ይሄ ነው ማንንም ሰው ስለያዘው ሃይማኖት ማጥናት መመርመር ይችላል ምክንያቱም ህገ መንግስቱ በሚፈቅደው መሰረት የትኛውንም ሃይማኖት የመከተል መብት አለው ማንኛውም ሰው የትኛውንም ሃይማኖት የመመርመር መብትም አለ ያመነበትንም የመያዝ ደግሞ መብት አለ አንዱ ያንዱን መተቸት ነው የማይችል የኖረበት አሁን እኔ እየገለጽኩ ያለው አሁን ሙስሊም ላይ ትላንት ክርስቲያን ነበር በክርስትና ያሳለፉት ታሪኬ ዝም ብሎ ሜዳ ላይ ተዘርቶ አይቀርም ሌሎችም ይሄን አይነት መንገድ የሚፈልጉ ሰዎች ስላሉ እኔ ብቻ አይደለሁማ ተመራማሪ እኔ ብቻ አይደለሁም ጠያቂ እንግዲህ ወደ እስላም ከገባው በኋላ አልহামዱሊላህ ወደ እስልምና ትምህርት ቤት ነው ገባው የእስልምና ውበት ወላሂ አይታወቅም የእስልምና ውበት ቢታወቅ ዓለም ሌላ ዲኮሬሽን አይፈልግም ምክንያቱም የእስልምና ለሴቶች ለወንዶች ለሀገር ለእያንዳንዱ ነገር በቂ የሆነ ውበት አለው ህግ አለው ግን ምክንያቱም አንደኛ ትምህርት ይጠይቃል ጊዜ ይጠይቃል ነገሩንም ደግሞ አንደኛ ዝም ብሎ ሙስሊም ሲባል ዝም ብሎ የሚጠላ ሰው ማለት እስላም ሲባል ዝም ብሎ አቤት ጉድ እነዚህ ይላል ግን እስላሙን ውበቱን ማወቅ የሚቻለው ቀርቦ ብቻ ራሱ በዚያ ውስጥ ገብቶ ግን ማወቅ ይችላል አቤት ጉድ እነዚህ ይላል ግን እስላሙን ውበቱን ማወቅ የሚቻለው ቀርቦ ብቻ ራሱ በዚያ ውስጥ ገብቶ ግን ማወቅ ይችላል እስላም ሙስሊሞችን አይወክልም እስላም የሚለው የእምነት መጠሪያ ነው አክመልቱ ለኩም ዲነኩም ለነብያችን ሰለላሁ ዐለይሂ ወሰለም ዲን ሃይማኖታችሁን ሞላውላችሁ ጸጋዬንም አትረፈረፍኩላችሁ ከሃይማኖትም ደግሞ እስልምናን መረጥኩላችሁ ሌላ ሃይማኖት የሚባል ነገር አልነበረም አይደለም አሁን ያለው እዚህ ጋር ምክንያቱ ሃይማኖቶች መሰረት አላቸው ያልሁት ቅድም ለዚህ ነው ምክንያቱም በተውራት ነው ይሁዲነት የሚጀምረው በእንጂል ነው ክርስትና የሚጀምረው በቁርአን ነው እስላም የሚጀምረው እስላም ግን ከነብዩ በኋላ ነው የተጀመረ የሚል ሰው በጣም ግንዛቤ የሌለው ሰው ነው ነብዩ ለአደምም ሙስሊም ነበር ሐዋም ወይም ሔዋን ሙስሊም ነበረች ያጠመቃት ሰው ካለ ቄሱን ሊነግረኝ ይገባል የነፍስ አባታቸውንም ሊያስረዳኝ ይገባል ምክንያቱም ጨዋታ አይደለም ክርስቲያን ከሆኑ ሊጠመቁ ይገባል ያልተጠመቁ ከሆነ ደግሞ መዳን ለገነት መግባት የለባቸው እንግዲህ ከአዳም የሚቀድም ክርስቲያንም ካለ እኔ ነኝ ማለት ይችላል እኔ ወደ እስላም ከገባው በኋላ ቀጥታ ትምህርት ቤት ነው የገባሁት አሁንም እስካሁንም ድረስ ትምህርት ቤት ነው ያለሁት ወደፊትም እስላምን የበለጠ በማጥናት የበለጠ በመረዳት ነገሮችን ይፋ ለማድረግ የእስልምናን ውበት ለዓለም ለማሳወቅ አሉ እነ ዶክተር ኢንሻአላህ አላህ ካለ ይደረጋል እነ ዶክተር ዛኪርን የመሳሰሉ የዱንያም የአኺራም ሊቃውንት በዚህ ዓለም ላይም ያለውን የሚያውቁ ሳይንሳዊ የሆነውን ነገር የሚያስረዱና የሚረዱ የአኺራውንም ጉዳይ ደግሞ አብጠርጥረው የሚያውቁ የሚያስረዱ ሰዎች አሉ የእስልምናን ውበት የሚያሳውቁ እንደነሱ ያሉ ብዙ ሰዎችን አላህ ይወፍቀን አላህ ለሁላችንም ይስጠን በአገራችንም ብዙ ዳይዎች አሉ ብዙ ጥሩ ኢማን ያላቸው ዱንያ ዓለም ላይ ያለውን ሳይሆን አኺራ ላይ ያለውን ነገር እንትን ሚሊዮንም ከነሱ ጋር ሆኜ አላህ ካለ ዕውቀቴን በማብዛት ወደፊት በተለይ እስላማዊ የሆነ ግንዛቤን በደንብ ለህዝብ የማሳውቀው ከዚህ በክፍል 2 ይሆናል
እንግዲህ ወደ እስላም ከገባ በኋላ እስላም ምን ይመስላል? አልহামዱሊላህ እስላም አያካብድም። የሌለ ነገርም ብህተውና ምንኩስና ተፈጥሮን አይቃወምም። እስላም በትዳር ያምናል። እስላም በህጋዊ ነገር ያምናል። እስላም በስራ ያምናል። ብቸኝነት አላህ ያልፈቀደው እንዴ ለአደም ሐዋን ከፈጠረ በኋላ ለምንድን ነው ብህተውናን የፈቀደ? ለምንድን ነው ምንኩስና ሰው ብቻውን እንዲኖር ለምንድን ነው የፈቀደ? ጳውሎስ የራሱ የስብከት ዘዴ አለ። እያንዳንዱ ሰው ሲያስተምር የራሱ የማስተማር ስልት አለው። ያገባ መልካም ነው አለ፣ ያላገባም ደግሞ ተሻለ። ለምን ሲባል ክፉ ዘመን ሲመጣ ራብ ሲመጣ ለስደት ያመቸዋል። ትዳር የሌለው ሰው በርግጥ ነው ብቻውን ለመሰደድ ይቀላል። ነገር ግን ትክክለኛ ህይወትን ለስደት ብሎ መተው ይቻላል ወይ ነው? ወደ እስላም ከመጣው በኋላ አገባሁኝ አልহামዱሊላህ አሁን ደግሞ ኢንሻአላህ ልጅ ወልዳለሁ። ግን በክርስትና ብኖር ምንድነው የሚሆነው? እንዴ አልወልድም አላገባም ተፈጥሮን ተቃውሚ አኺራን ማጥቼ የሁለት ዓለም ችግርተኛ በዚህ ምድርም ሰው የሚያደርገው ከዘር ተለይቼ እንዴ ይሄ ምድር በኦሪት ዘፍጥረት ምዕራፍ 1 ላይ ብዙ ወተባዙ ወምልዋ ለምድር ብዙ ተባዙ ምድርን ሙሉአታል። ሰው በብህተውናና በመንኩስና ከኖረ ምድር በምንድነው የምትሞላው? በእንስሳትና በአራዊት ዘር ነው እንዴ? ይሄ በረከት የተነገረ ለሰው ልጅ። ሰው ማግባት አለበት፣ መውለድ አለበት፣ መስራት አለበት። እውነተኛ ሆኖ በምድር ላይ ፈጣሪውን እያመሰገነ ለፈጣሪው እየሰገደ በሐቅ እየሰራ መኖር አለበት። እስላም የሌለ ነገር ኑሩ አይልም። ምንኩስና ማለት በመሰረቱ የምናብ ህይወት ነው። በመጽሐፍ ቅዱስም ያልነበረ ከጊዜ በኋላ የመጣ ግብጽ ላይ የተመሰረተ ህይወት ነው። እኔ የራሴን ህይወት ነው የሰውን አይደለም እየተቸው ያለ ምናብ ማለት የማይኖር 10 ማርጋት ቢባሉ አሉ የሌሉ ግን ሰውን የሚያጓጉ እዚሁ ተቀምጦ እዛ ያለውን ያውቃል ይባላል። እንዴ ሱብሃንአላህ የማይገባ ነገር ነው። ሰውየው ከወይነ እሳት የሚባለው ማረግ ሲደርስ ይላሉ ሰው ከወይነ እሳት የሚባለው ደረጃ ሲደርስ የሆነ ዝምብም ይሁን ሌላ ትንኝ ሲያርፍበት ይቃጠላል ይላሉ። እንዴ ሰው ፈጣሪ አይደለም ፍጡር ነው። አንደኛ ከወይነ እሳት የሚባለው ነገር እኔ በመንኩስና ማለት በማህበረ ስላሴ በዋልድባ በደብረ ሊባኖስ በዝቋላ በተለያዩ ባሰወት ገዳም አይቻለሁ። በተለይ አሁን ስታዩት የመመነን ወይም ደግሞ ይሄን ዓለም አንፈልግም እስላም በመጠን ኑሩ ነው የሚለው። እዚህ ዓለም ላይም ልቡናችሁን የመጨረሻ አታጣብቁ። እንደገና ይሄ ዓለም አያስፈልጉም እንዲሁ አኺራ ብላችሁ ደግሞ እዚህ ምድርም በመለመን መኖር አይገባም ነው የሚለው እስላም። በመስራት ሐቁን የሆነ ነገር በመስራት ለእምነት የሚገባውን ዘካት በማውጣት ረመዳንን በመጾም ሐጅ በማድረግ ገንዘብ ካለ ለሰው በመርዳት እስላማዊ የሆነ ትብብሮችን ሁሉ በመተባበር ገንዘብንም አይጠላም እስላም። በክርስትና የኃጢአት ስር መሰረቱ ገንዘብ ነው የሚል መጀመሪያ ገንዘብ የኃጢአት መሰረት አይደለም። ገንዘብ ይጠቅማል። በገንዘብ ደግሞ ሰውየው የማይረባ ከሆነ ይጎዳል እንጂ ገንዘብ በራሱ ኃጢአት አምጪ አይደለም። ወንጀልም አያመጣም። ሰውየው ነው ወንጀሉን የሚያመጣው ወይም ለኃጢአት ውስጥ የሚገባው ሰውየው ነው እንጂ እንትኑ አይደለም። ብሩ ወንጀል አያመጣም። ወርቅና ብር ዕቃዎች ናቸው። ልብስ እንደ ቤት ዕቃዎች ናቸው። ግን በእነዚያ ያጠቃቅም ጉዳይ ነው ሰውን ወደ ወንጀልም ሊከቱም ላይከቱም ይችላል። ስለዚህ በምድር ላይ ሰው ሲኖር መስራት አለበት፣ ማግባት አለበት፣ መውለድ አለበት። የእስላም ይሄ ነው መመሪያው። እኔም አልহামዱሊላህ ወደ እስላም ከተቀላቀልኩ በኋላ ከሙስሊሞች ጋራ
እስላማዊ የሆኑ ወንድሞች ደግሞ ገብቶ ማየት ይቻላል ዝርዝሩን አልናገርም እስላማዊ ወንድሞች ክርስቲያናዊ ከሆኑ ወንድሞችና እስላማዊ ከሆኑ ወንድሞች የሚበልጣውን ገብቶ ማየት ይቻላል እኔ አሁን ከዘመዶቼ ከቤተሰቦቼ ከአገሬ ከወገኔ ከጓደኞቼ በሙሉ ተለይቻለሁ ነገር ግን እስላማዊ ወንድሞች ብዙ አመት አብሬያቸው ባልኖርም ብዙ አመት አብሬያቸው ከኖርኩ በላይ ከጎኔ ናቸው ምክንያት እኔም ብለው ሳይሆን አላህም ብለው ከኔ ጥቅም እናገኛለን ብለው ሳይሆን ከኔ ምንም እንደሌለ ያውቃሉ ግን በአኺራ ከኔ ጎን በመቆማቸው አላህ የሚሰጣቸው ዋጋ ደሞዝ በማሰብ ስለዚህ እስላማዊ ህይወት ባጭሩ ይሄን ይመስላል ወደፊት በሚቀጥለው በክፍል 2 ላይ በአጠቃላይ ከዚህ በሰፋ መልኩ ከዚህ የተለዩ ታሪኮችና ከዚህ የተለዩ አስተምሮቶችን ይዘን እንቀርባለን ኢንሻአላህ አላህ በሰላም ለዛ ያድርሰን አላህ ሁሉንም ነገር በእስላማዊ መንገድ እንድንተገብረው በኢማን አጠቃላይ ያንዳንዳችን እንቅስቃሴ እስላምና ሸሪዓ ከሚፈቅደው حرام ከሆነ ውጭ ሐላል በሆነው እንድንሄድ አላህ ይርዳን እንግዲህ ይሄንን ፕሮግራም ወይም ደግሞ ይሄንን መልእክት ሳስተላልፍ የመልእክቴ ጉዳይ የራሴ ህይወት ነው የመልእክቴ ዓላማ እዚህ ጋር ማንንም ሰው የትኛው ሃይማኖት ተከታይ እኔን አግባባዊ በሆነ መልኩ መጠየቅ ይችላል ይሄን እንዴት አልከው ይሄንን በምን መልኩ አየኸው ይሄን በምን መልኩ ተረጎምከው ብሎ መጠየቅ ይችላል እኔ ይሄንን ያስተማርኩ ያለው ወይም ደግሞ ይሄንን ያስተላለፍኩ ያለው እውነተኛ የሆነ ነገርና የተጻፈ ነገር ስለሆነ ነገር ግን ማንንም ለመቃወም ወይም ደግሞ የትኛውንም ሃይማኖት ለመተቸት እስላምን ብቻ የበላይ ለማድረግ ከማሰብ ተራ የሆነ ሐሳብ ውጭ ነኝ ምክንያቱም የኔ ነው በላጭ ዓለም ሁሉ የያዘው ውድቅ ነው በርግጥም እውነት ከኔ ጋር ያለውን እስላማዊ የሆነ እምነቴን ከዓለም ጋር አላደራደረው ምክንያቱም ለኔ እኔ ከያዝኩት በላይ የለኝም ነገር ግን እንደዚህ ስል የዓለሙ ሁሉ ውድቅ ነው ማለት ግን አይደለም የኔን ስናገር የኔን እምነት እኔ ያለውበትን እስላማዊ ህይወት ስናገር እስላምን ላንጸባርቅ እችላለሁ ነገር ግን ሌላውን ሃይማኖት መተቸት ማለት አይደለም ይሄንን ማንንም እንዲያውቁ ምክንያቱም ማንኛውም ሃይማኖት የራሱን መስበክ ይችላል እኔ ደግሞ ከክርስትና ወደ እስላም ከረጅም ጊዜ ከረጅም መማር ከረጅም ማስተማር በኋላ ያሳለፉ የመጣውበትን ረጅም ጎዳና ለሙስሊሙም ለክርስቲያኑም መማሪያ እንዲሆን መልእክቱ እያስተላለፍኩት ነው ያ ሲባል ምን ማለት ነው ያንን ሃይማኖት እየተቸው አይደለ በኖርኩበት ዘመን ሁሉ እኔ መጻፍ አለኝ ያደባባይ ምስጢር የሚል በቤተክርስቲያን ምሽት መጻፍ አለኝ ማንንም ሰው ገዝቶ ማንበብ ይችላል ከክርስትና በመቸኛ እስከወጣሁበት ሰዓት ድረስ ስለ ክርስትና ትክክለኛነት ነው ሳስተምር የኖርኩት አሁን ግን ዛሬ ማስተምረው ደግሞ ስለ እስላም ትክክለኛነት ነው እኔ የደረስኩበት ነጥብ ይሄ ስለሆነ ነገር ግን የትላንቱን ታሪክ እማነሳው የራሴ ህይወት ስለሆነ የራሱን ምስጢረ ስላሴ ምንድነው በዚያ ስኖር ስለ ምስጢረ ስላሴ የነበረኝ ግንዛቤ ስለ ክርስቶስ አምላክነት የነበረኝ ጥያቄ የሊቃውንቱና የመምህራን መልስ የመጻሕፍት ያተረጓጎም ዘዴዎች በሙሉ በገዳም በመንፈሳዊ ሰዎች ዘንድ ስኖር የነበረኝ ተልኮ የነበረኝ አገልግሎት በሙሉ ምን እንደሚመስል ለመግለጽ ስል ዞሮ ክርስትናን መዳሰሴ አይቀርም ምክንያቱም የኔ ታሪክ ከዚያ ስለሚጀምር ከናትና ከአባቴ ቤት ሲጀምር ታሪኬ ክርስትና ስለሚጀምር ክርስትናን እንዳስሳለሁ ያ ግን ክርስትናን እየተቃወም ወይም ደግሞ እየተቸው አይደለም
ለማንም ሰው ግን እኔም ማስተላለፈው መልእክት በዓለም ላይ ያላችሁ ክርስቲያኖች ሙስሊሞች ስለ የትኛውም ሃይማኖት አጥኑ መርምሩ ቅዱስ ጳውሎስ አንድ የሚናገረው ቃል ኩሉ አመክሩ ወዘሰና ያጽኑ ሁሉን መርምሩ የሚሻለውን መልካም የሆነውን ያዙ ይላል ሁሉንም መርምረናል መልካም የሆነውን እስላምን ይዘናል እስላም ያዙ እንላለን ሰላም አለይኩም ወራህመቱላሂ ወበረካቱ